ላይ ምን አለ መሰላችሁ አንድ ነገር አለ ባይብል ላይ የነገስታት ንጉስ ተብሎ የተጠቀሰ አለ። ለምሳሌ ሕዝቅኤል ላይ የነገስታት ንጉስ ተብሎ የተጠቀሰ ሰው አለ። ኦኬ የነገስታት ቁርአን ላይ ስትመጣ ደግሞ ከአላህ ውጪ ምዕራፍ 3 ላይ የነገስታት ንጉስ ተብሎ የተጠራ የለም። በአንተ ሙግት መሰረት ናቡከደነጾር የነገስታት ንጉስ ነው ማለት ነው። ጌታችን ኢየሱስ ክርስቶስ ብቻውን እንዲገን እንጸልያለን። ስለሁሉ ተመስገን አሜን። እሺ ወዶች ሰዓቱን ሳትይዙ ጸልይ ጨርሱ። እሺ ሰላም ብያለሁ ሁላችሁንም። የዛሬው ውይይታችን የጌታችን የኢየሱስ ክርስቶስ ማንነት በራሱ አስተምህሮ መሰረት የሚል። ስለዚህ ይህንን እንደ ክርስቲያኖች ስናቀርብ እኛ ክርስቲያኖች የምንጠቀመው ኢንፈረንስ ሩል ይኖረናል። ይሄ ኢንፈረንስ ሩል ደግሞ ካቴጎሪካል ሲሎጂዝም ተብሎ ይጠራል። ስለዚህ ኢየሱስ ክርስቶስ አምላክ ነው፣ አምላክነቱን ደግሞ አስተምሯል፣ ተናግሯል ስንል ይህንን ካቴጎሪካል ሲሎጂዝም ተጠቅመን ነው ያንን የምንለው ማለት ነው። ሶ ካቴጎሪካል ሲሎጂዝም እንዴት ነው የሚሰራው የሚለውን ነገር ጥቂት ላሳያችሁና ልቀጥል። ሶ የመጀመሪያው ፕሪሚስ ሀ ለ ነው የሚል ነው፣ አመክንያዊ ህግጋቱ ማለት ነው። ሁለተኛው ፕሪሚስ ቱ ደግሞ ለ ደግሞ ሐመሮሃ ነው። እነዚህ ሁለት ፕሪሚሶች በተሟሉበት ኮንክሉዥናችን ስለዚህ ሐመሮሃ ነው የሚል ነው። ስለዚህ በዚህ መሰረት ኢየሱስ ክርስቶስ አምላክነቱን ተናግሯል ወይስ አልተናገረም፣ አስተምሯል ወይስ አላስተማረም የሚለውን ነገር በዚህ መሰረት ካቴጎሪካል ሲሎጂዝሙን ስንሰራ አምላክ ብቻ የሚናገሩት ንግግሮችና የሚያደርጋቸው ነገሮች የአምላክነቱ መገለጫዎች እንደሆኑ ሁላችንም ተስማምተን ነው የምንጀምረው ማለት ነው። አምላክ ብቻውን የሚያደርጋቸውና የሚናገራቸው ንግግሮች የሱ አይደንቲቲ ማርከርስ ናቸው። ይሄ የመጀመሪያው ፕሪሚሳችን ነው። ሁለተኛው ፕሪሚሳችን ገንዘቡ የሚያደርግ አካል እሱ አምላክ ነው። ኢየሱስ ክርስቶስ አምላክ እንደሆነ የሚያሳይ ንግግርና ትምህርት አስተምሮ ከሆነ እሱ አምላክ ነው ማለት ነው። ይህንን ነው ካቴጎሪካል ሲሎጂዝም ብለን የምንጠራው ማለት ነው። ስለዚህ በዚሁ ኢንፈረንስ ሩል መሰረት ነው የምናወራው። ወገናችን ኢብራሂም 5 ሙግቶችን አቀርብልሃለሁ ማለት ነው። እነዚህ 5 ሙግቶች ይህንን ካቴጎሪካል ሲሎጂዝም የተከተሉ ናቸው። የመጀመሪያ ይህ ነው። ኢየሱስ ክርስቶስ እንደ ያህዌ ይፈርዳል። ወገኖች ኢየሱስ ክርስቶስ እንደ ያህዌ ይፈርዳል ነው እንጂ ያልኩት ይፈርዳል አይደለም። ብዙ ፈራጆች ሊኖሩ ይችላሉ። ሰዎች እንደ ፈራጅ መጽሐፍ ቅዱስ ያስተዋውቃቸዋል። ነገር ግን ኢየሱስ ክርስቶስ የሚፈርደው እንደ ያህዌ ነው እንላለን። ይሄንን ከምንድን ነው የምናመጣው ስንል የማቴዎስ ወንጌል ምዕራፍ 25ን እናያለን። የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ ስትመለከቱ የሰው ልጅ በክብሩ በሚመጣበት ጊዜ ከቅዱሳን መላእክት ሁሉ ጋር በዚያን ጊዜ በክብሩ ዙፋን ይቀመጣል ይለና አሕዛብ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። ስለዚህ በጎችን በቀኙ ፍየሎችን በግራው አድርጎ ይፈርድባቸዋል ብሎ መጽሐፍ ቅዱስ ይነግረናል። ይህንን ፍርድ የሚፈርደው በጎችን ከበጎች ፍየሎችን ከበጎች የሚለየውና በፍርድ ጊዜ ይህንን ፍርድ የሚያቀርበው ማን ነው? የሕዝቅኤል ትንቢት ምዕራፍ 34 ቁጥር 17 ላይ እንደምንመለከተው ጌታ እግዚአብሔር እንዲህ ይላል እና እናንተ መንጋዬ ሆይ እነሆ በበግና በበግ መካከል በአውራ በግና በአውራ ፍየል መካከል እፈርዳለሁ ብሎ የሚናገረው ያህዌ ብቻ ነው። ስለዚህ ኢየሱስ ክርስቶስ የሚፈርደው እንደማንኛውም ፈራጅ አይደለም፣ እንደ ያህዌ ነው ስንል አዎ በበግና በበግ በፍየልና በፍየል መካከል የሚፈርደው እሱ ያህዌ ከመሆኑ የተነሳ ኢየሱስ ክርስቶስ እንደ ያህዌ ይፈርዳል እንላለን። ነገር ግን ኢብራሂም በዚህ ብቻ እናበቃም። ነገር ግን ያህዌ የሚፈርድበት የፍርድ ክራይቴሪያ አለው። ይህንን የፍርድ ክራይቴሪያ እስቲ እንመልከተው። እንግዲህ የማቴዎስ ወንጌል ምዕራፍ 25 ቀጥለን ስናነበው አዎ ንጉሱ በቀኙ ያሉትን ይላል ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ስለዚህማ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁ መንግስት ውረሱ ይላቸዋል አለ። ደግሞ በግራ የተሰለፉትን አለ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ይላቸዋል አለ። ታዲያ ይህንን ሲላቸው የት አግኝተንህ ነው ይህንን የምናደርግልህ ሲሉት ከነዚህ ከታናናሾች መካከል ለአንዱ ያደረጋችሁት ለኔ ያደርጋችሁት ይላቸዋል። ፍየሎቹን ደግሞ ለሱ ያላደረጋችሁት ለኔ ያላደረጋችሁትም ይላቸዋል ብሎ ይናገራል። ስለዚህማ ለድሆች ወይም ደግሞ ለተጠቁ ለታናናሾች የተደረገን ነገር ለሱ እንደተደረገ ቆጥሮ የሚፈርደው ብቸኛው ፈራጅ ራሱ ኢየሱስ ክርስቶስ እንደሆነ ይነገራል። ስለዚህ ይህንን ያህዌ የፍርድ ክራይቴሪያ አድርጎ ይጠቀማል እንጂ የትኛውን ፍጡር ለድሃ የተደረገ ለኔ እንደተደረገ ነው ብሎ የትኛውን ፍጡር ፈራጅ ሲፈርድ አንመለከተውም ማለት ነው። እስቲ እንመልከት። እንደዚህ ይላል
መጽሐፈ ምሳሌ ምዕራፍ 19 ላይ ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል በጎነቱንም መልሶ ይከፍለዋል ይላል። ስለዚህ ለድሃ ቸርነትን የሚያደርግ ለማን ያበድራል? ለእግዚአብሔር ያበድራል። በነገራችን ላይ በሁለተኛው ቤተ መቅደስ ዘመንና በራባይኒክ ጁዳይዝም ዘመን ይህ ንግግር በቀጥታ ለያዌ ብቻ ሪቴን የተደረገ ነው። ሎት ኦፍ ስኮላርሺፕ አለ። እንግዲህ በውይይት ውስጥ ወገናችን የሚመልሰው ምላሽ እያየን ደግሞ እንቀጥላለን ማለት ነው። ለምሳሌ በሁለተኛው ቤተ መቅደስ ዘመን እንደተጻፈ የምናውቀው ሁለተኛ ሄኖክ ምዕራፍ 44 ቁጥር 2 ላይ እንደዚህ ብሎ ይናገራል። የማንኛውንም ሰው ፊት በንቀት የሚመለከት የጌታ ፊት በንቀት ይመለከታል ይላል። እግዚአብሔር ሲፈርድባችሁ ሌላውን በናቃችሁት ለሌላው ባላደረጋችሁት ልክ ለሱ እንዳላደረጋችሁት ቆጥሮ ይፈርድባችኋል ነው ጉዳዩ። ይህንን ደግሞ አሁንም ሚድራሽ ታናኒም የእስራኤላውያኑ የአይሁዳውያኑን ሰነድ ስንመለከት ተመሳሳይ ነገር እንመለከታለን ማለት ነው። ሚድራሽ ታናኒም 15:9 ላይ እንደዚህ በማለት ይናገራል። ለድሃ ምግብ ስታበሉ እግዚአብሔር ለእርሱ እንዳበላችሁት ይቆጥረዋል ይላል። ስለዚህማ ለድሃ ያበላችሁትን እግዚአብሔር ቆጥሮት ተርቤ አብልታችሁኛል ብሎ ይፈርድላችኋል፣ ወይም ደግሞ ያላበላችሁትን አላበላችሁኝም ብሎ ይፈርድባችኋል። ይህንን ለያህዌ ብቻ የተጠበቀ የመፍረድ ክራይቴሪያ ኢየሱስ ክርስቶስ ብቻ ሲጠቀምበት እንመለከታለን። ስለዚህ ፈራጆች ሌሎችም አሉ የሚለው አይሰራም። ለምንድን ነው የማይሰራው? አዎ ጌታችን ኢየሱስ ክርስቶስ የያህዌን የፍርድ ክራይቴሪያ እንጂ የፍጡራኑን የፍርድ ክራይቴሪያ አይደለም ተቀብሎ የሚፈርደው ማለት ነው። ሌሎቹን ከውይይቱ ሁለተኛ ፔሪድ ላይ የምናነሳቸው ይሆናል። ሁለተኛው ሙግት ላስቀምጥ። ሁለተኛውስ ምንድነው? ሁለተኛው ደግሞ ይህ ነው። ኢየሱስ ክርስቶስ የአምላክን ስያሜ ተጠቅሟል። አሁን ልብ በል ወገናችን ኢብራሂም፣ ኢየሱስ ክርስቶስ ጌታ ተብሏል ብዬ እየሞገትኩ ስላልሆነ በደንብ እንድትሰማኝ ይፈልጋል። ሌሎችም ጌታ የተባሉ አሉ ብለው ሲያነሱ ትመለከቱ ይሆናል ሙስሊም ወገኖቻችን። ነገር ግን አሁን የአምላክን ስያሜ ተጠቅሟል ስንል አዎ በብሉይ ኪዳን ያህዌ አዶናይ ተብሎ ወይም ደግሞ በሰባው ሊቃናት ልክ እንደ ዘዳግም 3:24 ወይም ደግሞ ልክ እንደ መዝሙረ ዳዊት 109 ያሉት አይነት ደብል ቮኬቲቭ ኪሪ ወይም ደግሞ ጌታ ጌታ ተብሎ የተጠራ እንደዚሁም እንደሚጠራ የተናገረ ኢየሱስ ክርስቶስ ነው እያልን ያለነው። ኢየሱስ ጌታ ተብሏል እያልኩ አይደለም። ኢየሱስ ክርስቶስ ግን ጌታ ጌታ የሚለውን የብሉይ ኪዳኑን የሰባው ሊቃናት ለያህዌ ያስቀመጠውን ንግግር እሱ እንደሚጠቀምበት ይናገራል። በዚያም ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንም ወይ ይሉኛል ሲል ይህንን ደብል ቮኬቲቭ እየተናገረ ነው ማለት ነው። ይህ ደብል ቮኬቲቭ ደግሞ ኤግዜጀቲካል ጋይድ ቱ ዘ ግሪክ ኒው ቴስታመንት በሚለው መጽሐፋቸው ላይ እና አንድሪያስ ኮንተንበርገር እንዳስቀመጡት ማለት ነው። ይህ ደብል ቮኬቲቭ ይሉሃል። ይህ ደብል ቮኬቲቭ ኪሪ የሚለው ኢት አፒርስ to the confession of Jesus deity ብለው ያስቀምጡታል። ስለዚህ የኢየሱስ ክርስቶስን መለኮትነት የሚያሳይ ነው ይሄ ደብል ቮኬቲቭ። ኢየሱስ ጌታ ተብሏል ሳይሆን ያልኩ ደብል ቮኬቲቭን ለሰባ ሊቃናት ለያህዌ የተጠራውን ጥሪ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ ስለራሱ ሲናገር በዚህ ጥሪ ተጠቅሞበታል እያልኩ ነው ያለሁት። ወደ ሶስተኛው ሙግት ልምጣ። ሶስተኛው ሙግቴ ደግሞ የኢየሱስ ክርስቶስ መገኘት የአምላክ መገኘት ነው የሚል ነው። የኢየሱስ መገኘት በቀጥታ ከያህዌ መገኘት ጋር ተያይዞ ተነግሮ እናገኛለን። የማቴዎስ ወንጌል ምዕራፍ 18 ቁጥር 20 የማቴዎስ ወንጌል ምዕራፍ 18 ቁጥር 20 ላይ 2 ወይም 3 በስሜ በሚሰበሰቡበት በዚያ መካከላቸው እገኛለሁ ይላል። ይህንን የሚለው ማን ነው ትልቁ ጥያቄ። ማን ነው ይህንን የሚለው? እስቲ አሁንም ወደ ቤራኮት እንምጣና ይህንን የሚለው ማን እንደሆነ እንመልከት። ይህንን ስንመለከት ደግሞ ቶራ እየተነበበ 2 ወይም 3 ሆነው ቢቀመጡ አሉ የበራኮት ጸሐፊያን ማለት ነው። 2 ወይም 3 ሆነው ቢቀመጡ የያህዌ መገኘት የአምላክ መገኘት በመካከላቸው ይሆናል ብለው ያስቀምጣሉ። እሱ ብቻ አይደለም። አሁንም ደግሞ ፒክሪ አቦት አሁንም እስራኤላውያኑ ኢየሱስን ሲሰሙት ምን እንደሚረዱ እንደዚሁም ኢየሱስ ክርስቶስ ሲናገር ደግሞ ምን እየተናገረ እንደሆነ ስናወራ ማለት ነው 2 ሆነው ቶራ በሚነበብበት ቢገኙ አለ። 2 ሆነው ቶራ በሚነበብበት ቢገኙ የያህዌ መገኘት ከነሱ ጋር ይሆናል ብሎ ይናገራል። ስለዚህ የሚያሳየን ምንድነው? የኢየሱስ ክርስቶስ መገኘት በቀጥታ የያህዌ መገኘት ነው የሚለውን ነገር ያስይዘናል ማለት ነው። ኢየሱስ ክርስቶስ በመካከላቸው እገኛለሁ ሲል ለያህዌ የተጠበቀውን ያንን ንግግር እየተናገረ ነው ማለት ነው። አሁንም ቶን ኦፍ ስኮላርሺፕ ማቅረብ እንችላለን። ሁለተኛው ፔሪድ ላይ እንገናኛለን ማለት ነው። ስለዚህ አራተኛውን ሙግት ደግሞ ላቅርብ። አራተኛው ሙግት ደግሞ በብሉይ ኪዳን ነቢያቱን የላከው ማን ነው ለሚለው ጥያቄ የምንሰጠው ምላሽ ነው። በብሉይ ኪዳን ነቢያቱን የላከው ኢየሱስ ክርስቶስ ነው። እንዴት ይሄንን ትላለህ? ይሄው እንደዚህ ነው አምለው
የማቴዎስ ወንጌል ምዕራፍ 23 ላይ ከቁጥር 37 እንደዚህ ብሎ ይናገራል። ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትን የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን ሰበስብ ዘንድ ስንት ይወደድኳል። ልጆቿን ሊሰበስብ እስራኤልን ሊሰበስብ ከክንፎቹ በታች ሊሰበስብ የሞከረው ሲሰበስብ የነበረው ማን ነው ስንል ዘዳግም ምዕራፍ 32 ላይ ያህዌ ሆኖ እንመለከተዋለን። ንስር ጫጩቶቹን እንደሚያወጣ በእነርሱም ላይ እንደሚሰፍ ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹ ማዘላቸው ብሎ ይናገራል። በብሉይ ኪዳን እስራኤልን ኦኬ በክንፎቹ በታች ሲሸሽግና በክንፎቹ በታች ሲጠብቅ የነበረው ማን ነው ካልን፣ አዎ ያህዌ ነው። ደግሞ ይህንን ኢየሱስ ክርስቶስ ተጠቅሞ እኔ ነበርኩኝ እያለ ይናገራል። ነገር ግን እኔ ብቻ ሳልሆን የምለው አሁንም በሁለተኛው ቤተ መቅደስ ዘመን ይህ ንግግር ለያህዌ ብቻ የተቀመጠ መሆኑን ለማየት የሁለተኛው ቤተ መቅደስ ዘመን ጽሑፍ የሆነውን አሁንም ሁለተኛ ኤስድራስ እንመልከት። ሁለተኛ ኤስድራስ ምዕራፍ 2 ላይ ይህንን እናገኛለን። I gathered you as a hen gathers her brood under her wings በክንፎቿ በታች ዶሮ ጫጩቶቿን እንደምትሰበስብ እንደዛ ጋዘር እያረኳቸው ነበር የሚለው ማን ነው? ያህዌ ነው። የትኛውም ነቢይ የትኛውም ፈራጅ የትኛውም ጠባቂ ይህንን ሊል አልቻለም ከያህዌ በስተቀር። ስለዚህ ኢየሱስ ክርስቶስ ለያህዌ ብቻ ሪቴን የተደረገውን ይህንን ሲናገር ቅድም ባሳየኋችሁ ካቴጎሪካል ሲሎጂዝም መሰረት ማለት ነው። አሁንም ጌታችን ኢየሱስ ክርስቶስ እሱ አምላክ መሆኑን ያህዌ መሆኑን እየተናገረ ነው ማለት ነው። ስለዚህ አምስተኛውን ደግሞ ላስቀምጥ። ይሄንን ስኮላርሺፕ በኋላ ላይ ወገናችን እንግዲህ የሚመልሰውን እያየን ደግሞ እንነግረዋለን ማለት ነው። አምስተኛውን ሐሳብ ደግሞ ላሳይ። አምስተኛው ሐሳብ ደግሞ ኢየሱስ ክርስቶስ እንደ ያህዌ እንድንወደው አስተምሮናል የሚል ነው። ኦኬ ኢየሱስ ክርስቶስ እንደ ያህዌ እንድንወደው አስተምሮናል። አዎ አስተምሮናል። እንዴት ነው ያስተማረን? ይኸው የሉቃስ ወንጌል ምዕራፍ 14 ላይ ይህንን መመልከት ትችላላችሁ። የሉቃስ ወንጌል ምዕራፍ 14 ቁጥር 6 ላይ ማንም ወደኔ የሚመጣ ቢኖር እናትና አባቱን ሚስቱንም ልጆቹንም ወንድሞቹንም እህቶቹንም የራሱን ሕይወት እንኳን ሳይቀር ባይጠላ አለ ደቀ መዝሙሬ ሊሆን አይችልም እያለ ሲናገር እንመለከተዋለን። ይህንን ታዲያ ታላቁ ጂዊሽ ስኮላር ጃኮብ ኒውስነር እንደዚህ በማለት ይተረጉመዋል። ኦኬ In the end, the Master Jesus makes a demand that only God makes አለ። ኢየሱስ ክርስቶስ እየጠየቀ ያለው አምላክ ፈጣሪ ብቻ ሊጠይቅ የሚችለውን ነገር ነው እያለ ይናገራል። ኦኬ አምላክ ፈጣሪ ብቻ ሊጠይቀው የሚችለውን ነገር እየጠየቀ ነው። ምን ብሎ ሲናገር አለ? አዎ ከቤተሰቦቻችሁ ይልቅ እግዚአብሔርን መውደድ ማክበር እንዳለባችሁ ስለሚያምኑ ማለት ነው። ስለዚህ ከቤተሰቦቻችሁ ይልቅ ውደዱኝ ካለ አምላክነትን ክሌም እያደረገ ነው። እንደዚሁም አምላክ ብቻ ሊጠይቀው የሚችለውን ነገር እየጠየቀ ነው አለ። አሁንም በካቴጎሪካል ሲሎጂዝማችን መሰረት አሁንም ይህ የአምላክ ንግግር ነው። ስለዚህ ኢየሱስ ክርስቶስ አምላክነቱን በዚህ ውስጥ አስቀምጠዋል ብለን እንናገራለን ማለት ነው። አሁን ፋይሉ ደግሞ ስለዚህ ጉዳይ ምን እንደሚል እንመልከተው። therefore the law says ሕግ አለ እናትና አባትህን ከእግዚአብሔር በቀጥላ አክብር ይላል ብሎ ከተናገረ በኋላ assigning to them the second place in honor በማለት ይናገራል። ስለዚህ ይሄ የሚያሳየው ደግሞ አለ ከእግዚአብሔር በመቀጠል በሁለተኛ ደረጃ ማን እንደሚከበር ነው? እናትና አባት። ኢየሱስ ምን አደረገ? ከእናትና ከአባት በላይ እንዲወደድና ተከብሮ እንድንከተለው ደግሞ ጠየቀን። ይህን የሚጠይቀው አለ ጃኮብ ኒውስነር ሲናገር አምላክ ብቻ ነው። አምላክ የሚጠይቀውን እየጠየቀኝ ያለው ኢየሱስ ክርስቶስ አለ። ስለዚህ እነዚህን 5 ሙግቶች በካቴጎሪካል ሲሎጂዝማችን መሰረት እናቀርባለን ማለት ነው። ልድገማቸው። አንደኛ ኢየሱስ ክርስቶስ ያህዌ እንደሚፈርድ ይፈርዳል። የፈራጅነት ክራይቴሪያው ፍጡራን እንደሚፈርዱት ሳይሆን ኢየሱስ ክርስቶስ የጠየቀው ክራይቴሪያ የተናገረው ክራይቴሪያ እንደዚሁ አምላክ እንደሚፈርድ ወይ ደግሞ አምላክ እንደሚጠይቀው አይነት ክራይቴሪያ ነው ብለን ተነጋገርን። እንደዚሁም ይሄንን እንደው አንድ ሐሳብ ብቻ በዚህ ላይ ልጨምርና ልጨርስ። ይህ እንግዲህ ሳይ ሙስሊም 2569 ነው። እስቲ እነ ኢብራሂም ሰፈር ጎራ እንበልና ሳይ ሙስሊም 2569 እንመልከተው። እንደዚህ ይላል፣ በትንሳኤ ጊዜ አላህ የአዳም ልጅ ወይ ታምሜ እንዴት አልጎበኘኝም ይላል አለ። ከዛ በኋላስ እንደዚሁም የአዳም ልጅ የተባለው ደግሞ እንደዚህ ይላል፣ ኦ ማይ ሎርድ ሃው ኩድ አይ ቪዚት they were asked to art the lord of the worlds የዓለማት አምላክ የዓለማት ጌታ ሆነ ሳለ እንዴት ነው ልጠይቅ የምችለው ሲለው ከአገልጋዮች አንዱን ለምን አልጠየቀውም? ስለዚህማ ይህ የፈራጅነት መስፈርት የፈጣሪ ነው በእናንተም እምነት ውስጥ እንጂ የፍጡራን አይደለም ማለት ነው። ማለትም ለድሆች ለእግዚአብሔር ተከታዮች እንደዚሁም ደግሞ ለታናናሾች የሚደረግን ነገር ለሱ እንደተደረገ ቆጥሮ የሚፈርደው አምላክና አምላክ ብቻ ነው። ስለዚህ ፍጡርም ይሄንን ካቴጎሪካል የሆነ ሲሎጂዝም ወስደ ፍጡርም እኮ ይሄንን ክራይቴሪያ ይጠቀማል ካልክ እንግዲህ ታሳየናለህ ማለት ነው። እንግዲህ እነዚህን 5 የሆኑ
ሙግቶችን አቅርቤያለሁ። እነዚህን አምስቱ ሙግቶች ደግሞ ወገናችን እንዴት እንደሚመልስ እናያለን። በስተመጨረሻ ግን ሊነሱ የሚችሉ አንዳንድ ጥቅሶች እንዳሉ እናውቃለን። መቼም ይብሮ አዲስ ሙግት ይዞ እንደሚመጣ ተስፋ አደርጋለሁ። ምክንያቱም የመጨረሻውን ቀን ልጅም ቢሆን ማንም አያውቅም። እንደዚሁም ደግሞ እውነተኛ አምላክ ብቻ የሆንክ አንተን፣ እንደዚሁም ደግሞ አዎ ኢየሱስ ክርስቶስ አብ ከእኔ ይበልጣል ብለዋል የሚሉ ጥቅሶችን ዛሬ ይዛቸው መተህ ከሆነ ውይይቱ ተሸንፈ እንደጀመርከው መረዳት ይኖርብሃል ብዬ አስባለሁ። ጸጋና ሰላም ይብዛላችሁ። ተባረኩ። እሺ፣ እናመሰግናለን። ቃሊ ደቂቃን በአግባቡ ስለተጠቀም አንድ ብሮ ካሜራውን ላጽዳናት ይጀምራል። እሺ አሁን መጀመር ትችላለህ። ቢስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንግዲህ እንዳያችሁት ነው እስካሁን ድረስ እኔ በእውነቱ ከሆነ ያው መረጃ ላይ ይሁን ቃልዬ ግን በጣም ነው የማመሰግነው እዚህ መተው ውይይቱን ስለጀመረን። ባይሆን አሁን እንግዲህ በቁርአን ከፍተዋለሁ። አላህ በቁርአን ላይ ምን አለ? ወቁል ጃአል ሐቅ ወዘሀቀል ባጢል ኢነል ባጢለ ካነ ዘሁቃ። ምን አለ? በልም እውነትም መጣ ውሸትም ተወገደ፣ እነሆ ውሸት ተወጋጅ ነውና። ኦኬ። ስለዚህ አሁን ኢየሱስ ክርስቶስ ስለ ራሱ የተናገራቸው ንግግሮች ምንም ፊሎሶፊ ሳልጠቀም ጋይስ፣ አንድ ፊሎሶፊ አንድ ኮሜንተሪ ሳልጠቀም ማለት ነው፣ አንድ ነገር ሳልጠቀም ኢየሱስ ከራሱ አንደበት በተናገራቸው ንግግሮች ምንም ሳልሸውዳችሁ አንድ በቃ ምንም ተራ ሕፃን ልጅ የሚያውቀውን ነገር እና የሚረዳውን ነገር ነው ማሳይ። እንደ ቃሌ ፊሎሶፊ ምናምን ፒዋን ፒቱ ምናምን ብዬ አስቀምጬ የምናገረው ነገር የለኝም። በመጀመሪያ በኋላ ላይ የቃሌን ጉዳይ በኋላ የምናየው ይሆናል። በመጀመሪያ ምን አለ ኢየሱስ? ዮሐንስ ወንጌል ምዕራፍ 18 ቁጥር 20 ላይ ኢየሱስም እኔ በግልጽ ለዓለም ተናገርኩ በስውር ምንም አልተናገርኩም በስውር አለ። ኦኬ፣ በግልጽ ምን ተናገረ? በስውር አልተናገረም። በስውር ያልተናገራቸው ነገሮችን እናያቸው። ዮሐንስ ወንጌል ምዕራፍ 12 ቁጥር 29 ላይ ኢየሱስ ኮት አድርጎ ዘዳግም 6:4 እንዲህ አለ፣ ከትእዛዛት ሁሉ ፊተኛይቱ ትእዛዝ እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው በማለት ተናገረ። ዮሐንስ ወንጌል 17:3 ላይ እውነተኛ አምላክ ብቻህን የሆንክ አንተን የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ኢየሱስ እውነተኛ አምላክ አንድ እንደሆነ ተናገረ። ኢየሱስ አምላክ አለኝ ብሎ ተናገረ። ጋይስ በግልጽ ወደ አምላኬና ወደ አምላካችሁ አለ። ኦኬ፣ ኢየሱስ ሰው ነኝ አለ። ዮሐንስ ወንጌል 8:40 ላይ እኔ ከአምላክ የሰማሁትን እውነት የነገርኳችሁን ሰው ነኝ አለ። ጋይስ አለቀ። ኢየሱስ ሰው ነው በቃ። ኢየሱስ ምን አለ መሰላችሁ? ዮሐንስ 13:16 ላይ እውነት እውነት እላችኋለሁ ባሪያ ከጌታው አይበልጥም፣ መልእክተኛም ከላኪው አይበልጥም አለ። ኦኬ፣ መልእክተኛው ከላኪው አይበልጥም። ዮሐንስ 14:28 ላይ አብ ከኔ ይበልጣል በራሱ ንግግር ነብይ ነኝ አለ። ማርቆስ 6:4 ላይ ኢየሱስ እኔ ነብይ ነኝ አለ። ዮሐንስ ወንጌል 12:40 ላይ ነብይ ምን አለ ኢየሱስ ክርስቶስ? እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ እሱ የምለው እኔ የምናገረውን ትእዛዝ ሰጠኝ፣ ትምህርቴ ከአብ ነው አለ። አያችሁ፣ ከራሴ ምንም ማድረግ አልችልም አለ። ዮሐንስ 5:26 አብ በራሱ ሕይወት እንዳለው ወልድም በራሱ ሕይወት እንዲኖረው ሰጥቶታልና፣ ተሰጥቶት ነው ጋይስ እንዲሰጥ ራሱ ማለት ነው። የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው። እስካሁን የተናገረው ስልጣን ምናምን ይሄው ተሰጥቶት ነው። እሺ፣ በነገራችን ላይ ሐዋርያት ሥራ ምዕራፍ 17 ላይ በኋላ የምመጣ ይሆናል ሪፍቴሽን ላይ ከዛ ቀጠለና ምን አለ? እኔ ከራሴ አንዳች ላደርግ አይቻለኝም። ከራሱ ንግግር አየን፣ አለቀ። ኢየሱስ ምን አለ? ክርስቶስ ነኝ አለ። ማርቆስ ወንጌል 14:61 ላይ ምን አሉት? የብሩክ ልጅ ክርስቶስ አንተ ነህን ሲሉት ኢየሱስ እኔ ነኝ፣ አዎ ክርስቶስ ልጅ ነኝ እያለ ኢየሱስ ሲናገር ምን እያሉ ሊወግሩ ድንጋይ ያነሱ ነበር፣ ስለማይረዱት ማለት ነው። ምን አለ መሰላችሁ? ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ እንግዲህ ሰንበትን ስለሻረ አይደለም ማለት ብቻ አይደለም። ሰንበትን በነገራችን ላይ አልሻረም። ይሄ የአይሁዶች እይታ ነው። ኦኬ፣ የአይሁዶች እይታን ደግሞ እየወሰድን እንትን አለም። ኢየሱስ ክርስቶስ ሰንበትን ስለሻረ ብቻ አይደለም ማለት ሰንበትን አልሻረም። እንዴት እንዳልሻረ በኋላ የምናየው ይሆናል። ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላላለ ይሄ የአይሁዶች እይታ ነው። ኢየሱስ ያለው ግን ምንድነው? እግዚአብሔር አባቴ ነው ሲል ኢየሱስ እርማት ይሰጣል። ስለዚህ ኢየሱስ መለሰ እንዲማላችሁ እውነት እላችኋለሁ አብ ሲያደርግ ያየው ነው እንጂ ወልድ ከራሱ ሊያደርግ ምንም አይቻለውም። ጋይስ ምንም ወልድ ምንም አይቻለውም። ያ የሚያደርገውን ሁሉ ወልድ ደግሞ ያደርገዋል። ለምን? ስለሚያሳየው። ለቁጥር 20 ላይ አብ ወልድን ይወዳልና የሚያደርገውንም ሁሉ ያሳየዋል። ማን ነው የሚያሳየው? አብ አምላክ ያሳየዋል። ኦኬ፣ እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል። አምላክ ሲፎክር ኢየሱስን እያሳየ ይፎክራል ማለት ነው።
ቀጠለ። ኢየሱስ ክርስቶስ ነኝ ብሎ በሚናገርበት ሰዓት በነገራችን ላይ ሊወግሩት ድንጋይ ያነሱ ነበረ። የእግዚአብሔር ልጅ ነኝ ማለቱ ክርስቶስ እንደሆነ ስላወቁ ዮሐንስ ወንጌል ምዕራፍ 10 ቁጥር 24 ላይ አይሁድም እሱን ከበው እስከ መቼ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆን ገልጠ ንገረን ሲሉት ከዛ ኢየሱስ በአባቴ ስም የማደርገው ይህ ስለኔ ይመሰክራል፣ ስለ ክርስቶስነቱ። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል አለ። ኦኬ፣ ለምን? ክርስቶስ እንደሆነ ስላወቁ። ምን ነው ክርስቶስ ማለት ከተባለ የተቀባ ማለት ነው። አምላክ የቀባው ማለት ነው። ኦኬ፣ የተቀባ ነው ኢየሱስ። ኦኬ፣ አምላክ ደግሞ ሊቀባ አይችልም። ቀጠለ። የሰጠኝ አባቴ ከሁሉ ይበልጣል አለ። ልብ አድርጉ። ምን አለ? ቁጥር 28 ላይ እኔም የዘላለም ሕይወት ሰጣቸዋለሁ። የዘላለም ሕይወት ማለት ምንድን ነው ብለን ስንል ትእዛዝ ነው የሚሰጣቸው። ለዘላለምም አይጠፉም፣ ከእጄ ማንም አይነጥቃቸውም። ከእጄ አለ። ልብ አድርጉ። ለምንድን ነው የማይነጠቀው? የሰጠኝ አባቴ ከሁሉ ይበልጣል። ከኢየሱስም ስለሚበልጥ ለኢየሱስ የሰጠው አባቱ ከኢየሱስም ስለሚበልጥ ከአባቴ እጅ ሊነጥቃቸው የሚችል ማንም የለም ብሎ ሲላቸው በመጠበቁ ይሄን እነዚህን በጎች በመጠበቁ እኔና አንድ ነን ብሎ ሲናገር ኢየሱስ ምን አሉ? ሊወግሩ ድንጋይ ያነሱ አለ። ሊወግሩ ድንጋይ ያነሱ ለምንድን ነው እንዴ? እንዴት አንተ ክርስቶስ ነኝ ትላለህ እያሉ ነው። ምክንያቱም የተጠየቀውን እየመለሰ ስለሆነ ኢየሱስ ክርስቶስ ማለት ነው። ስለዚህ ቀጠለና ኢየሱስ አሁን ሁለት ነገር ነው የምነግራችሁ። ሁለት ነገር ስለ ኢንድዌሊንግ እነግራችኋለሁ። ኢንድዌሊንግ ማለት ነው ኢየሱስ እኔና አብ አንድ ነን ማለቱና እኔና አብ አንድ ነን ማለቱ ብቻ ሳይሆን አብ በእኔ እንዳለ ወልድም እኔም በአብ እንዳለው የሚለው ነገር ላስረዳችሁ፣ በደንብ አዳምጡኝ። ከዛ ኢየሱስ ምን አለ? ከአባቴም ብዙ መልካም ስራን አሳየው፣ ከነሱ ስለማናቸው ስራ ትወግሩኛላችሁ ብሎ መለሰላቸው። ስለ የትኛው ስራ ነው የምትወግሩኝ ሲላቸው አይሁድም ስለ መልካም ስራ አንወግርም፣ ስለ ስድብ፣ አንተም ሰው ስትሆን ራስን አምላክ ስለማድረግ ነው ብለው መለሱለት። የማን ሀሳብ ነው? የአይሁድ ሀሳብ። አይሁዶች ኢየሱስን ምን ብለው ተናግረውት ነበረ? ታስታውሱ እንደሆነ ዮሐንስ ወንጌል ምዕራፍ 8 ላይ ኢየሱስ ምን አለብህ? ጋኔል አለብህ ብለው ተናግረዋል። ኦኬ፣ ጋኔል አለብህ የሚለውን እንውሰደው? አንወስደውም። ስለዚህ ኢየሱስ ያርማቸዋል። ምን ብሎ? ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናቸው አልኩ ተብሎ በሕጋቸው የተጻፈ አይደለምን? ጋይስ፣ ይሄ ቀላል ነገር ነው። የእግዚአብሔር ቃል ያው መጽሐፍ ሊሻር አይቻልምና እነዚህ የአምላክ ቃል የመጣላቸውን አምላክ ካላቸው አለ። ስለዚህ የአምላክ ቃል የመጣላቸው አምላክ ተብለዋል። ዲስ በጣም ቀላል የሆነ ታይትል ነው። ምንድነው የምትሉኝ? እኔ ያልኩት ባይሆን የእግዚአብሔር ልጅ ነኝ ስላልኩ አለ እናንተ አብ የቀደሰውን ወደ ዓለም የሚላከውን ትሳደባለህ ትላላችሁ። ያልኩት ምንድን ነው አለ? የእግዚአብሔር ልጅ ነኝ ነው ያለው። ኦኬ፣ ያ ማለት ምንድን ነው? እኔና አብ አንድ ነን ማለት ኢየሱስ ክርስቶስ ነኝ እያለ ሲናገር መለሰና ይህን ሲያስረዳ ባደርገው ግን እኔስ እንኳን ባታምኑ በእኔ እንደሆነ እኔ በአብ እንደሆንኩ ታውቁና ታስተው ሰላም አለይኩም ወራህመቱላህ። ኢየሱስ ሲናገር እንጂ እናንተ እንደምትሉት አብ ቃል የኢየሱስን ቃል የሚጠብቅ ምን አለ? አየም ደስም አለው። ምኑን? ቀኔን ያይ ዘንድ ሐሴት አደረገ። አይሁድም ገና 50 ዓመት ያልሆነ አብርሃምን አይታልን አሉት። አሁንም ኢየሱስ የሚያወራው ስለ ተስፋና ስለ ቀን ነው። እነሱ ግን የሚያወሩት አሁንም 50 ዓመት ያልሞላ እያሉ ይናገራሉ። ኢየሱስ እውነቱን እላችኋለሁ አብርሃም ሳይወለድ ነው ያለው። በምን? በቀን ማለት ነው። ተግባባን? ይሄንን በኋላ ሪፊዩት የሚያደርግ ከሆነ ኤጎሚ የሚለው ላይ ሲመጣ እናየዋለን ማለት ነው። በነገራችሁ ላይ አንድ ነገር ላስታውሳችሁ። ይሄ ንግግር እኔ አለው ብሎ ፕሬዘንት አድርጎ የፓስቱን እንደ መናገር ማለት ቀላል ነገር ነው። ለምሳሌ ራዕይ ዮሐንስ ምዕራፍ 13 ቁጥር 8 ላይ ከዓለምም ፍጥረት ጀምሮ በታረደው በግ ይላል። ይሄ ፕላን እንዴ ኢየሱስ ከዓለም መፈጠር ጀምሮ ታርዷል እንዴ ስንል አልታረደም። ካልታረደ ታዲያ ከዓለም መፈጠር ጀምሮ በታረደው በግ ሲል ፕላን እንደሆነ ታውቃላችሁ። ለዚህ ነው ኢየሱስም በፕላን በተስፋ እኔ ያለሁ እያለ ነው። ኦኬ፣ እንዳትሸወዱ። ኢየሱስ ይሄን አድርጓል፣ ይሄን ሆኗል፣ እንዲህ አድርጓል፣ እንዳትሸወዱ ጋይዝ። ልንገራችሁ፣ ለምሳሌ ምግብን አብዝቷል ይሏቸዋል። እንዴ ምግብን
የሀገር ነቢያት ምግብን አብዝተዋል። ለምሳሌ መጽሐፈ ነገሥት ምዕራፍ 4 ላይ ቁጥር 42 ላይ 20 እንጀራን ለ100 ሰው ማብላት፣ ስግደት ተሰግዶለታል ኢየሱስ ይላል። ከዛ አምላክ ነው ሊል አረ ኢየሱስ ብቻ አይደለም ነቢያት፣ ዳንኤል ሁሉ ተሰግዶለታል በናቡከደነጾር። እውርን አብርቷል፣ ነቢያትም አብርቷል። ጋይስ መጽሐፈ ነገሥት ምዕራፍ 6 ላይ ቁጥር 17 ላይ ነቢያት አብርተዋል፣ ሙታን አስነስተዋል ይላል። አምላክ ነው ሊል እንዴ! ነቢያትም አስነስተዋል። ይሄ አዲስ ነገር አይደለም። ኦኬ ኃጢአትን አሰሪዋል ይላል። ኃጢአትን እንዴ ኃጢአትን ኦኬ ኃጢአትንም መልአክ አሰሪዋል። ለምሳሌ ትንቢተ ኢሳይያስ ምዕራፍ 6 ቁጥር 7 ላይ ኃጢአትም ተሰረየልህ አለኝ ይላል። መልአኩ ኦኬ ብሮ ቆይ ወይ አንዴ ቆይ እንትን 4 ደቂቃ ነው የቀረክ። ይቅርታ ስለማይታይ ነው ለዛ ነው። በዚህ ብሎ ወይ ቃል እንትን አድርገው እሺ፣ ሀሳብ ካለክ ንገሪ። በዚህ ብሏል። ክሊር አድርገህ አስቀምጥ። በዚህ እያለ ነው። ክሊር አድርገህ አስቀምጥልኝ። አይሄው ይታያል። እሺ ልቀጥል። ቀጥል። 4 ደቂቃ ነው የቀረክ። ቅር ካለክ ቃል ንገሪ። ይብሮዬ ቀጥል። ናራ በጭራሽ እንደውም ተውሽ። ቀጥል። ቆይ ቀጥል። ኖ ቆይ ቅር ካለክ ንገረኝ። ቅር ብሎ ቅሬታ ካለ ተናገር። በጭራሽ ቀጥሉ። ቀጥሉ እንዴ ቀጥል። ስለዚህ ኃጢአትን አሰሪዋል ይላል። ማን ኢየሱስ ብቻ አይደለም፣ ብዙ ሌሎች ያው መልአክ አሰሪዋል፣ ሐዋርያት አሰሪዋል። ለምሳሌ ኃጢአት ኢየሱስ ዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ ኃጢአታቸውን ይቅር ያላችሁላቸው ይቀርላቸዋል አለ። ኦኬ የሩቅ ሚስጥርን ያውቃል ኢየሱስ ይላችኋል። እውቀት ምናምን አለው። ኤልሳም ያውቃል፣ ሌሎች ነቢያትም ያውቃል። መጽሐፈ ነገሥት ምዕራፍ 5 ላይ ምናምን እነዚህም ብታዩ ለምሳሌ እንዴ በጣም ብዙ ልቤ ከአንተ ጋር ሄዶ አልሄደምን እያለው ላይ ይናገራል። ልቤ ምናምን ኦኬ ወላይ ተበልቷል። በቃ ውይይቱ እዚህ ጋር ነው ያለቀው። እንዳለ የተሰራው ኢኩቪኬሽን ፋላሲ ምንድነው? ኢየሱስ ክርስቶስ ያው ልብና ኩላሊት የሚለውን ስለነካሁት ልብና ኩላሊት መመርመርን ብቻ ሳይሆን ልብና ኩላሊት እነዚህ ነቢያት ሁሉ በአጠቃላይ ልብና ኩላሊት ያላቸውን ሰዎች የሞቱትን ራሱ አስነስተዋል ማለት ነው። ኦኬ በቃ ምንም ከዚህ በላይ ምንም ልናወራ የምንችለው ነገር የለም። አንዳንድ ነገር ልጨምርላችሁ። በነገራችሁ ላይ ይህንን ነገር ሁሉ ስናወራ እነዚህ መጽሐፍቶች ታማኝ ሆኖ አይደለም፣ እንዲሁ በአጋጣሚ ያው ውይይቱን ስለተቀበልኩኝ ምናልባት እሺ ይሁን በማለት እንጂ ማለት ነው። ኦኬ ምክንያቱም የባይብል ጸሐፊያን በአጠቃላይ አይታወቁምና ማለት ነው። ኦኬ ይህንን ደግሞ በማስረጃ የምናይ ይሆናል ማለት ነው። ምናልባት ሰዓት ካለኝ አይ ቲንክ እሱን ማሳያችሁ ይሆናል። ለምሳሌ ጸሐፊያቸው እንደማይታወቅ አንዳንድ ነገሮችን ላሳያችሁ። ለምሳሌ አናኒመስ ጸሐፊዎች እንደሆኑ ማለት ነው እነዚህ ጸሐፊያን። ኦኬ ሶሪ ኦኬ ኦልራይት አንዴ ቆይ ይቅርታ። እሺ ለምሳሌ አንድ መጽሐፍ ልጥቀስና ኧረ ቢስሚላ ኦኬ እንደዚህ ላድርግ። ሰንሳን 22 ሰከንድ ችግር የለውም ኔክስት እንትን ላይ እመጣለሁ። ለምሳሌ አንድ መጽሐፍ ልጥቀስና እዚህ መጽሐፍ ላይ ማለት authorship the gospel of Matthew is technically anonymous as are the other gospels
እንደ ሌሎቹ ጎስፔሎች ሁሉ አይታወቅም አለ። በጣም ነው የማመሰግነው። ሰዓት አልበቃኝም። ኦልሬዲ ቀጥል ኢንሻአላህ። እሺ ኢብራሂም ደቂቃን በአግባቡ ስለተጠቀምክ እናመሰግናለን። ቃሊ እንትን ደቂቃ ለመያዝ ዝግጁ ስላልነበርኩ ነው አንዳንድ ጊዜ ድብዝዝ ምናምን ነገር የሚለው እና እንደ አጋጣሚ ስለሆነ ተዘጋጅቼ ቢሆን ኖሮ ሞር ፐርፌክት ይሆን ነበረ። ስንት ደቂቃ ነው አሁን? 7 ደቂቃ ነው። ኮርስ 7 ደቂቃ ነው። 7 ደቂቃ። እሺ ሲጀምር ነገረኝ፣ ያስጀምርልሃለሁ። አንድ ጊዜ እነግርሃለሁ። አንዴ ካሜራዬን ንክፈት። እሺ አንዴ ኧረ ቆይ ካሜራዬን ቢያለኝ የት አደረኩት? ኦልራይት በቃ ቀጥልሽ፣ ችግር የለውም። አገኘሁ። እሺ እስክትጀምሩ ስክሪን ታይም አውጣሽ ወይስ ጀመጥክ? እሺ አንዴ ሲጀምር ነገር የሚጠፋ መልካም። እሺ ጀምሬያለሁ። አሁን ጀምሬያለሁ። እሺ ጋይስ ኢብሮ እናመሰግናለን። ኦልሬዲ ዮሐንስ 10:30ን ቤዝ አድርጎ ከዛ በኋላ ኢየሱስ ስልጣን ተሰጥቶት ነው ብሎ ነው የጨረሰው ወገናችን እና ውይይቱ ኦልሬዲ ተጠናቋል። ወደ ቤት መሄድም ትችል ነበር። ለማንኛውም ግን መረጃ አላየሁም ፊሎዞፊ ብቻ ነው ያልክ ሰዓት ላይ ኦልሬዲ ወገናችን መረጃ አላየሁም ፊሎዞፊ ብቻ ነው ያልክበት ሰዓት ላይ ምንም በቃ ሙግቴ እንደማስነካው ገብቶኛል። ስለዚህ ፊሎዞፊ ብቻ ያልከውን ነገር ወደ በኋላ ላይ በደንብ አድርገህ ትነግረናለህ ማለት ነው። እሱን እንጠብቃለን። ለማንኛውም ግን ጋይስ ዮሐንስ 10:30 አነሳና ጭራሽ የኢየሱስ ክርስቶስ አምላክነት ኦኬ፣ አንዳንድ በጣም ፈኒ የሆኑ ነገሮች ተነስተዋል። በእነሱ ላይ እንትን አላደርግም፣ ብዙ አልሄድባቸውም። ምግብ አብዝቷል ይላሉ ምናምን ብሎ አንስቷል። ዛሬ ያቀረብኩት ሙግት ይሄ አይደለም። ያቀረብኩትም ሙግት እንዲያፈርስ ስለሆነ የምጠይቀው እንግዲህ በኋላ ላይ የሚያደርገውን ያደርገዋል። ለማንኛውም ግን ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ኢየሱስ ክርስቶስ ጭራሽ አምላክ እንደሆነ የሚናገር ክፍል ነው። ወገናችን ግን ስላልመሰለው አመጣው ማለት ነው። ኦኬ፣ ስላልመሰለው አመጣው። መጽሐፍ ቅዱስን እንደ መጽሐፍ ቅዱስ ሳይሆን ኦኬ፣ ልክ እናንተ እንደኖራችሁበት የሆነ መጽሐፍ ማንበብ ጉዳቱ ይሄ ነው። ለምን በሉ በጎቼ ድምፄን ይሰማሉ፣ እኔ አውቃቸዋለሁ፣ ይከተሉኛል ብሎ ጌታችን ኢየሱስ ክርስቶስ ተናገረና ምን አለ ቀጥሎ? የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴ እጅ ሊነጥቃቸው አይችልም ማለት። ሉቃውን በደንብ ተመልከቱ። በጣም ስሎዳው ሆኜ ነው የማወራው። ሉክ ከአባቴ እጅ ማንም ሊነጥቃቸው አይችልም። ለምን? ከሁሉ ስለሚበልጥ። አብ ከሁሉ ስለሚበልጥ ከአባቱ እጅ ማንም ሊነጥቃቸው አይችልም አይደል? ተግባባል። እሺ ቀጥሎ ሲባል ቀጥሎማ ይሄው ከፍ ብለህ ተመልከትና ቁጥር 28ን ከእጄ ማንም አይነጥቃቸውም። ይሲ ከአብ እጅ ማንም የማይነጥቃቸው አብ ከሁሉ ስለሚበልጥ ነው። እነሱን አብን በልጦ የሚወስዳቸው ማንም ስለሌለ አውድ መጠበቅ የሚባል ነገር ለወደፊት ጥሩ ነው ብዬ አስባለሁ። ቁጥር 28 ላይ ግን እዛው ነግሯል። በቃ ለዘላለም ከእጅ አይጠፉም ማለት አየህ። አብ ለዘላለም ከእጁ እንደማንጠፋ ሁሉ ከወልድም እጅ ለዘላለም አንጠፋም ይላል። እኔና አብ አንድ ነን ያለበት ምክንያት ጌታችን ኢየሱስ ክርስቶስ አሁን ቅድም ያልከው ኢንዶይሊንግ ምናምን አይደለም። ኦኬ፣ ይሄ የኢንዶይሊንግ ጉዳይም አይደለም። ኢንዶይሊንጉን በኋላ ላይ በደንብ አሳያለሁ ለወደፊትም ስለሚጠቅም ማለት ነው ኢብሮይ። ለማንኛውም ግን ይህ ክፍል የሚናገረው እኔና አብ አንድ ነን ሲል በጎቹ ከአብ እንደማይነጠቁ አብ ከሁሉ እንደሚበልጥ እንደዛ በጎቹ እንደማይነጠቁ እንደዛ ልክ እንደዛው ከወልድ እጅ ማንም አይነጥቃቸውምና እኔና አብ አንድ ነን የሚለው ሐሳብ በቀጥታ ኢየሱስና አብ እኩል መሆናቸውን የሚያሳይ ነው። በጣም የሚገርም ስኮላርሺፑን ዞር ብለህ ብትመለከተው ጥሩ ነበረ። ይሄን ሙግት ስታመጣ ለወደፊት ምናልባት ዲቤት የምትገባ ከሆነ ስኮላርሺፑ ምን ይላል የሚለውን ነገር ማየት ኢብሮ በጣም ይጠቅማል በነገራችን ላይ። ለማንኛውም እንቀጥል። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 በተመለከተ ይህንን ካልን በኋላ ማለት ነው። ይህንን ካልን በኋላ እዚሁ አዘጋጅቼ ደግሞ እየጠበቅኩት ነበር። በጣም አስገራሚው ነገር እሱ ነው። እኛ አንድ እንደሆነን አንድ የሆኑ ዘንድ አለ። ዩሲ እኛ አንድ እንደሆነን አንድ የሆኑ ዘንድ አለ እንጂ ከኛ ጋር አንድ የሆኑ ዘንድ አላለም። እኔ በአንተ ኦኬ እነሱ በኔ የሚል ሐሳብ ሲያነሳ እኛ አንድ እንደሆነ አንድ የሆኑ ዘንድ አለ እንጂ እነሱ ከኛ ጋር አንድ እንደሆኑ አላለም። ለምን? የአብና የወልድ አንድነት እንደ መለኮትነታቸው ነው። የአማኞች አንድነት ደግሞ እንደ አማኝነታቸው ነው። በነገራችን ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ኦኬ ሪቻርድ ባክሃም ጂሰስ ኤንድ ዘ ጋድ ኦፍ ኢዝራኤል በሚለው መጽሐፉ ላይ በደንብ አስቀምጦታል። በደንብ ማለት ነው። ይህ ክፍል ሼማውን ነው ቀጥታ የሚያወራው።
ሼማው ደግሞ እኔና አብ አንድ ነን ሲል ማነው? ሼማው ደግሞ እግዚአብሔር አንድ ነው ሲል ይህን የእግዚአብሔርን አንድነት እኔና አብ አንድ ነን ብሎ ጌታ ኢየሱስ ክርስቶስ ተናገረው ብሎ ያስቀምጣል ማለት ነው። ኢን ዘ ጋድ ኦፍ ኢዝራኤል ላይ አይተኸዋል። ዲስ ሚንስ አለ ዲስ አናሎጂ አለ the oneness of Jesus and his father on the one hand and the oneness of the disciples on the other አለ አለቀ። ስለዚህ በአንድ በኩል የአብና የወልድ አንድነት አለ። ይሄ የመለኮታዊ ባህሪ አንድነት ነው። በሌላ በኩል የኛና የአማኞች የየራሳችን አንድነት አለ። ስለዚህ በተለያየ አቅጣጫ የሚታይ ነው እንጂ ከኛ ጋር እንዲሆኑ ዘንድ አላለም። ኦኬ ሚቹዋል ኢንዶይሊንግ የሚባለው ሌላ ጉዳይ ነው። ኦኬ ስለዚህ ከኛ ጋር እንዲሆኑ ዘንድ አይደለም ያለው። ስለዚህ ሼማውን ነው ቀጥታ የሚያሳየው ይላል። ሼማውን ነው ቀጥታ የሚያሳየው። በነገራችን ላይ በኋላ ትጠየቃለህና መዘጋጀቱ ጥሩ ነው ብዬ አስባለሁ። እኔና በአንድ ነን ሲል በቀጥታ ይህንን ክፍል ከምን ጋር እንደሚያያይዘው ማለት ነው። ስለዚህ ሪቻርድ ባካም ይህንን ያነሳል። ግን እዚህ ጋር ብቻ ደግሞ አማንቆም ሰዎች ነንና ወደ በኋላ ላይ ደግሞ አንደኛውን ከነካው በኋላ ደግሞ ሌላኛውን ፖይንት ደግሞ አሳያቸዋለሁ ማለት ነው። ኢቭን የእግዚአብሔር አንድነትና ህዝቡ ደግሞ እሱን ከማምለካቸው የተነሳ አንድ የመሆናቸው ጉዳይ በነ ጆሴፈስ ፍላቪየስና በነ ፋይሎ ትምህርት ውስጥ ጭምር የሚገኝ ነው። እስራኤላውያኑ የሚያምኑት እንደዛ ነው። ኢየሱስ ክርስቶስ እኔና አብ አንድ ነን ሲል ይሄን እያወራ ነው። ስለዚህ አብና ወልድን ከማምለካቸው ከመከተላቸው ከነሱ ጋር ከመኖራቸው የተነሳ ህዝቡ አንድ ይሆናሉ ነው። በእስራኤላውያኑ በራሳቸው ንግግር ዝም ብለህ አነሳው ስላልገባ ነው እረዳለሁ። አሁን ስልጣን ተሰጥቶት የሚለውን ነገር ትንሽ እንንካውና ከዛ በኋላ ሌሎቹን ደግሞ በሚቀጥለው 7 ደቂቃ ውስጥ ደግሞ እንነካቸዋለን። ስልጣን ተሰጥቶት የሚል ሐሳብ አንስቷል ወገናችን። የሚገርመው ግን አዘጋጅቼ እየጠበቅኩ ነበር። የሆነ ስልጣን ተሰጥቶት ነበረ ማለት ከዛ በፊት ያ ስልጣን አልነበረውም ማለት አይደለም። ለምሳሌ ዮሐንስ ራእይ ምዕራፍ 17 ላይ የዮሐንስ ራእይ ምዕራፍ 14 ላይ ይህንን ማየት እንችላለን። ቁጥር 6 ላይ ማለት ነው። ቁጥር 6 ላይ እንደዚህ ብሎ ይናገራል። በምድር ለሚኖሩ ህዝብ ለነገርም ለቋንቋም ለወገኑ የሚሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ መጣ ይልና ከዛ በኋላ እንደዚህ ያለ ይናገራል። ሉክ ምን ብሎ እንደሚናገር ማለት ነው። ኦኬ ምን ብሎ እንደሚናገር ተመልከቱት። ክብርን ለእግዚአብሔር ስጡት። ቁጥር 7 ላይ እግዚአብሔርን ፍሩ፣ ክብርን ለእግዚአብሔር ስጡት። ሉክ ለእግዚአብሔር ክብርን ስጡት ሲል እግዚአብሔር ክብር የምንሰጠው ቀድሞ ክብር ያልነበረው አምላክ ስላልሆነ አይደለም። ቀድሞ ክብር ያልነበረው አምላክ አይደለም እግዚአብሔር በክብርማ ክብር የሞላው አምላክ ነው። ክብር ስጡት ሲባል የእሱን ክብር ሪኮግናይዝ የማድረጋችን ጉዳይ ነው። ኢየሱስ ክርስቶስ ስልጣን ሁሉ በሰማይና በምድር ተሰጠኝ ሲል በነገራችን ላይ ስልጣን ተሰጥቶት ነው አልክ እንጂ የተሰጠው ስልጣን ሉክ አብ እንደሚከበረው ወልድ እንዲከበር የሚፈርድበት ስልጣን፣ እንደዚሁም በቤተ ክርስቲያን ይሉሃል። ኦኬ እነ ማይክል ዊልኪንስ በቤተ ክርስቲያን ደግሞ ምን እንዲሆን ነው አሉ? በቤተ ክርስቲያን ስልጣኑ ኤክሰርሳይዝ እንዲደረግ ነው ተሰጠኝ ያለው እንጂ አስቀድሞ ያልነበረውን ስልጣን አይደለም ማለት። አስቀድሞ ያልነበረውን ስልጣን ካልሆነ ኢየሱስ ክርስቶስ ተሰጠኝ ያለው አስቀድሞ የነበረው ስልጣን በቤተ ክርስቲያን ፕራክቲስ እንዲሆን ከሆነ ተሰጠኝ እያለ ያለ የቤተ ክርስቲያን አባቶች ይደግፉታል፣ ስኮላሮች ይደግፉታል። ኢየሱስ ክርስቶስ እያወራ ያለው በቤተ ክርስቲያን የሚከናወነውን አዲሱን ስልጣን አልነበረኝም ማለት ነው። ስለዚህ ሙግቶች ፈረሱ ማለት ነው። እናመሰግናለን። አይ ኤክስፔክት ሙግቶች ደግሞ አሁን እንደምትነካቸው እሺ ቃሊ ደቂቃን በአግባቡ ስለተጠቀምክ እናመሰግናለን። ኢብራሂም 7 ደቂቃ አለ። ሲጀምር ነገርኝ ያስጀምርልሃለሁ። እሺ በጣም አመሰግናለሁ። ጀምሬያለሁ። ጀመርኩ። እሺ ቀጥለው። ኦልራይት እንግዲህ ቃሊ አንዱንም ሙግቴ ወላሂ ላዝም አንድ ነገር እና በጣም የሚያሳዝናችሁ ያነሳቸው ነገሮች በጣም የሚገርሙ ናቸው። እንግዲህ አሁን ቅድም ሲያነሳ ለምሳሌ ፍርድ ምናምን ብሏል። ሐዋርያት ሥራ ምዕራፍ 17 ቁጥር 31 ላይ ቀን ቀጥሯልና በዚያም ቀን ባዘጋጀው ሰው እጅ በዓለሙ ላይ በጽድቅ ሊፈርድ አለው። ማን ነው የሚፈርደው? አብ ነው የሚፈርደው። ጋይዝ ኢየሱስ አይደለም። ለዛ ነው እዚህ ብትመጡ ሌሎች እንዳለ ጥቅሶችን በቃ ምንም ሌላ ኢየሱስ ክርስቶስ ስልጣን ሰጠኝ አብ ነው፣ በቃ ፈራጁ አብ ነው። ኢየሱስ ማን ነው ከተባለ መስካሪ ነው። ማቴዎስ 10:32 ላይ ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ። ኢየሱስ መስካሪ ነው። ኦኬ ኢየሱስ መስካሪ ነው። ኦኬ እንቀጥል። ሁለተኛ ነገር አንስቷል። ሁለተኛ ከእናንተ ጋር ነኝ ምናምን የሚል ነገር አንስቷል። ከእናንተ ጋር ነኝ እንዴ? ምን ማለት ነው? በመጀመሪያው ኦምኒ ፕሬዘንስ ማለት ምን ማለት ነው? ምንድን ነው? እስቲ አሁን ሁሉ ቦታ ይገኛል ማለት ነው? አይደለም ጭራሽ። ይሄ ምን ማለት መሰላችሁ? በጣም በሚያሳዝን ሁኔታ ይሄ ስለ ኦምኒ ፕሬዘንስ the fact of the being present or having an effect። ሰላም አለይኩም
የሆነ ነገር ሲናገሩ ከላይና ከታች ሸሽተው ነው የሚነግሯችሁ። ከላይና ከታች ያለው ነገር አያሳያችሁም። ስለዚህ እናንተን የሚቀበል እኔን ይቀበላል፣ እኔ የሚቀበል የላከኝን ይቀበላል ሲል እዚህ ጋር ስለ አባቱ ስለ ፍቅር ሲናገር አብን ለምሳሌ ቅድም ሐዲስ ስላነሳ ነቢያችን ሰለላሁ ዐለይሂ ወሰለም እኔን ከንብረቱ ከአጠቃላይ ሁሉ ነገር በላይ ካልወደደኝ አመን አይባልም ብሏል። ኦኬ አሁን ወደ ሐዲሱ ልምጣና ቅድም ያነሳው ነገር አለ። ሐዲስን ያነሳዋልና ሐዲስ ስለጠቀስክ ማለት ነው። ኦኬ ስለዚህ አሁን ሐዲስ ላይ ብሎ መጣ። ጋይስ ምንድን ነው ያለው? አረ ለአላህ ብላችሁ ማለት ነው። አንድ ነገር ላሳያችሁ ጋይስ። ለምሳሌ ይሄንንም በፊት ለፊት ሆኜ ነው መናገር ያለብኝ። እንደዚህ ሆኜ ፊት ለፊት ነው መናገር ያለብኝ። ለምሳሌ ባይብል ላይ ምን አለ መሰላችሁ? አንድ ነገር አለ ባይብል ላይ የነገስታት ንጉስ ተብሎ የተጠቀሰ አለ። ለምሳሌ ሕዝቅኤል ላይ የነገስታት ንጉስ ተብሎ የተጠቀሰ ሰው አለ። ኦኬ የነገስታት ቁርአን ላይ ስትመጣ ደግሞ ከአላህ ውጪ ምዕራፍ 3 ላይ የነገስታት ንጉስ ተብሎ የተጠራ የለም። በአንተ ሙግት መሰረት ናቡከደነጾር የነገስታት ንጉስ ነው ማለት ነው። ኦኬ ቃሌ የነገስታት ንጉስ ነው ማለት ነው። አሁን የአንተ አርጊመንት ስላለቀ አንድ አርጊመንት ልስጥ። አንተ የምታምነው እንዳውም ወይ በኋላ ብሰጥ ይሻላል ብዬ ነው። ጆን ካልቪን ምን እያለ ይጠቅሳል? ስለ ዮሐንስ 10:30 ምን እያለ ሲጠቅስ ታያለ? ይሄ የኤፌስ ጉዳይ አይደለም። ተግባባን? ጉዳዩ የምንድን ነው? for Christ doesn't argue about the unity of substance አይደለም እያለ ያለው። ተግባባን? ስለ ሰብስታንስ አይደለም but about the agreement which he has with the father ከአባቱ ጋር ያለውን አግሪመንት ነው። about the agreement of which እያለ ይቀጥላል በአጭሩ ማለት ነው። ይሄ ስለ ምንም የሰብስታንስና የአንድነታቸው የዚህ ጉዳይ አይደለም እያለ ያስቀምጣል። ሌላ ኮሜንታሪ ማስቀመጥ ይቻላል፣ ግን በኋላ የምትጠየቅ ይሆናል። በኋላ ስትጠየቅ ታመጣለህ ማለት ነው። ስለዚህ አሁን ምንም ሪፊዩት የማደርገው ነገር ስለሌለ አንድ ነው አልቋል። ሪፊዩት ተደርጎ እንዳለ ዲቤቱ አልቋል በነገራችን ላይ። ስለዚህ አንዳንድ ነገሮችን ልጥቀስ ማለት ነው። ለምሳሌ አንዳንድ ነገሮችን ልጥቀስና ለምሳሌ ምን ልጥቀስ መሰላችሁ? እስቲ አንድ ደቂቃ አለኛ። በአንድ ደቂቃ ውስጥ ምናልባት ላልጠቅሰው እችላለሁ። እሺ ኦኬ ኦራይት። እሺ አንድ ልምረጥና አንድ ደቂቃ እሺ ለምሳሌ ኦኬ እሺ አንተ ልጥቀስልን፣ አንተ የምታውቃትን ማለት ነው። ኦኬ አንተ የምታውቃትን ለምሳሌ ኢየሱስ ክርስቶስ ሁሉን አዋቂ ነው ብለው ይነግሩናል። ተግባባን? ሁሉን አዋቂ ነው ብለው ኢየሱስ ግን ምንም አያውቅም። በነገራችሁ ላይ በኋላ እንጠብቅና ሌላ ታሪክ ውስጥ ትገባለን። ማርቆስ ወንጌል ምዕራፍ 11 ቁጥር 12 ላይ በማግስቱ ከቤት ሲወጡ ተራበ፣ ቅጠልም ያለባት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ምናልባት ጋይስ ምናልባት አምላክ ነው ብሎ እየነገረን ያለው ሰው እየነገረን ያለው ኢየሱስን ምን አለ? ምናልባት ብሎ ነው የሚመጣው። አምላክ ነው ምናልባት ብሎ የሚመጣው። ይህንን በደንብ አድርጉና እዩት። ከዛ መጣ፣ ነገር ግን የበለስ ወራት አልነበረም። ከበለስ በቀር ምን አለ? መጥቶም ከቅጠል በቀር ምንም አላገኘ። የበለስ ወር አያውቅም፣ ከቅጠል በቀር ምንም አላገኘባትም። በዚህ ምክንያት ረገማት። ኦኬ እዚህ ጋር አይደለም ጉዳዩን እንትን ላይ በደንብ አድርገን እናየዋለን። ክሮስ ኤግዛሚኔሽን ላይ በደንብ አድርጌ ስለዚህ ነገር እናያለን። አሁን እንዲህ እንደቀለድክበት የሚሆን ነገር አይደለም። ቅድምም ስትናገር ስለሰማው ማለት ነው። ኤኒዌይስ እዛ ላይ ያገናኘን። እኔ ከዚህ በኋላ ምንም አይደለም። ኢንሻአላህ ሪፊት አድርጌ ጨርሻለሁና መቀጠል ትችላለህ። 11 ሰከንድ ነው የሚሰጠው ከፈለግ። እሺ ኢብራሂም እናመሰግናለን። ደቂቃን በአግባቡ ስለተጠቀምክ 7 ደቂቃ ነው አሁንም። አንድ ጊዜ ስክሪኔን ልመልስና ወደ ነበረበት ቃሌ ሲጀምር ነገርኝ ያስጀምርልሃለሁ። መልካም አንዴ እሺ ማስጀመር ትችላለህ። እሺ እንግዲህ አስቀድሞውኑ ራሱ ማለት ነው ከእናንተ ጋር ነኝ ቢለውን አንስተሃል አልክና ኢብሮ፣ ከዛ በኋላ ኦምኒ ፕሬዘንስን አነሳ አልክ። መቼ ነው ኦምኒ ፕሬዘንስ ያነሳው? ሙግት ትራክ ማድረግ ይቀድማል መጀመሪያ ማለት ነው። መጀመሪያ ሙግት ትራክ ሳታደርግ ምንም ነገር አይነሳም። ኦኬ መጀመሪያ የሚሞገተው ሙግት መስማት ማድመጥና መረዳት መቻል አለበት። እየተወራ ያለው ነገር የኢየሱስ ክርስቶስ መገኘት የያህዌ መገኘት ራሱ መሆኑን
ሁለተኛው ቤተ መቅደስ ዘመን ሰነዶች ያሳያሉ ነበረ። ጉዳዩ ራሱ ሲጀመር ራሱ ማለት ነው። በነገራችን ላይ ስለ ፈራጅነት መስፈርት ያነሳው ነገር አለ። ፈራጅነቱ በጎችን ከበጎች እንደሚለይ እንደዛው ያህዌም ሕዝቅኤል ላይ ተነግሮለታል ተባልክ። አይ እሱን አይደለም ማልክና ፈራጆች ምናምን መጨረሻ ላይ ምን አለ ወገናችን? ስለዚህ ፈራጅ አይደለም ማለት። ቅድም ግን እንዲፈርድ ስልጣን ተሰጥቶታል ብሎ ነበር። ስለዚህ ፈራጅ አይደለም ማለት መልሶ ምንድነው ታዲያ ሲባል አይ እሱ ምስክር ነው ፈራጅ አይደለም ማለት። ጌታችን ኢየሱስ ክርስቶስ ግን የማቴዎስ ወንጌል ላይ በቀጥታ አዎ ፈርዳለሁ ብሎ ተናገረ። ስለዚህ ወገናችን እዚሁ ፊታችን ቆሞ ሊዋሸን ይፈልጋል ማለት ነው። አንዱ እሱ ነው። የፈራጅነት መስፈርትን በተመለከተ ይሄንን አልነካኸው። ቁርአኑን ማን ነው ሐዲሱን በተመለከተ ደግሞ ሐዲስ ያነሳዋል ብለህ ሌላ ሐዲስ ጠቀስክ። የተጠየቀው ነገር ይሄ አላህ የተጠቀመው ክራይቴሪያ የትኛው ፍጡር ነው የተቀበለው ወይ ደግሞ የትኛው ፍጡር ነበር የተጠቀመው ነበረ? በጭራሽ አለቀ። ኦኬ ምክንያቱም የለም በቃ የለም፣ ጭራሽ ይሄንን ክራይቴሪያ የተጠቀመ ፍጡር ልታገኝ አትችልም ማለት ነው። ሶ መጨረሻ ላይ ምን አደረግ? በመጨረሻ ማለት ነው ክሮስ ኤግዛሚኔሽን ላይ ብለህ መዛት ጀመርክ። በነገራችን ላይ ክሮስ ኤግዛሚኔሽን እንዳልከው እንዳትረሳው። ለማንኛውም ግን አሁን ደግሞ አንድ ነገር ላሳየህ እዚሁ ኢየሱስ ክርስቶስ የመገኘት የያህዌ መገኘት ነው የሚለውን ሐሳብ ስናነሳ ሉክ ሚድራሽ ታናኒም የጠቀስኩልን ሚድራሽ ታናኒምን ጠቅሰው ማለት ነው። እሺ ሚድራሽ ታናኒምን ጠቅሰው ኦኬ እነ ፒኬ አቮትን ጠቅሰው ምን ይላሉ መሰለ? እነ ሞርተን ስሚዝ በነገራችን ላይ ታናይቲክ ሊትሬቸር ፓራሌልስ ቱ ዘ ጎስፕልስ ሶ እዚህ መጽሐፍ ላይ እነ ሞርተን ስሚዝ እንደዚህ ብለው ይናገራሉ። ይሄንማ ማንበብ አለብህ በደንብ። ወንጌላቱ አሉ the gospels speak of Jesus as the Old Testament speaks of God አሉ። ስኮላርሺፑ የሚናገረው ምን እንደሆነ ታውቃለህ? ሉክ ወንጌላቱ ስለ ኢየሱስ ክርስቶስ የሚናገሩትን ብሉይ ኪዳን ስለ እግዚአብሔር ነው የሚናገረው አሉ። ከዛ ወገናችን ይመጣና አንድ ጊዜ ኢየሱስ ተሰጥቶት ይፈርዳል ይለናል። ከዛ አንዴ ደግሞ መልሶ አራ አይፈርድም ብሎ ደግሞ ሽምጥጥ ያደርገናል ማለት ነው። ኦኬ ስለዚህ ይሄ እንግዲህ ኮንሲስተንሲ የሌለው ሙግት የመጣበት ትልቁ ምክንያት ምንድነው? ወገናችን ኢብራሂም ሙግት ትራክ ስለማታደርግ ነው። ሙግት ትራክ የማድረግ አቅም ከተሟጋች የሚጠበቅ በጣም ቤዚክ አቅም ነው። ቀጥሎ ደግሞ ከናንተ ጋር ነኝ የሚለውን አልክና ከናንተ ጋር ነኝ የሚሉን አልጠቀስኩም። በነገራችን ላይ ኦምኒ ፕሬዘንስ ነው አልክ። ኦምኒ ፕሬዘንስ ብለዋል አልክ። ይሄ ሙግት ትራክ ያለ ማድረግ ነው ብያለሁ። ሌላው ደግሞ ነቢያትን ለምነው ይልካል አለና ከዛ እኔ ማብነ ለምናለሁ ብሎ ስለ ነቢያት ያልሆነ ሌላ ጥቅስ አመጣ ማለት ነው። ስለ ነቢያት ያልሆነ ሌላ ጥቅስ አመጣ። ስለ ነቢያት አይደለም ጥቅሱ ራሱ እሱ ክፍል ስለ ነቢያት አይደለም የሚናገረው ራሱ ስለ ነቢያት አይደለም ሲጀመር ራሱ ማለት ነው። ኦኬ ነቢያቱንማ አሁን ይኸውልህ ተመልከት እዚህ በደንብ ነቢያቱንማ ምን ብለው ይናገራሉ መሰለ? ስለ ነቢያቱማ ሲናገሩ ማለት ነው እነ ሲገርድ ግሪንሃይም እንደዚህ ማለት ያስቀምጡታል። የክንፎች ጥላ የሚለው ሐረግ በአምላክ ዘንድ መጠጊያን ለማግኘት ጥቅም ላይ የሚውል ተወዳጅ ምና ምሳሌ ያገላለጽ ነው ይሉሃል። ከዛ በኋላ ደግሞ እነ ጄሮም ደግሞ ይመጡና now these words how often have I wanted to gather your sons ልጆችሽን ሰበስብ ዘንድ ስንት የወደድኩ የሚለው በብሉይ ኪዳን አሉ the fact that all the prophets in the past had been sent by him በሱ እንደተላኩ የብሉይ ኪዳን ነቢያት በሱ እንደተላኩ ነው የሚናገረው። ወገናችን ሙግት ትራክ እንደማታደርግ የሚያስታውቀው ነቢያትን ለምነው ይልካል። በብሉይ ኪዳን ነቢያትን ለምን ይልካል እያልከን ነው ጌታችን ኢየሱስ ክርስቶስ። ስለዚህ ወገናችን ኮንግራ ሙስሊሞች በኢየሱስ ክርስቶስ ፕሪኤግዚስተንስ ግን ነቢያትን እየለመነ በሚልክ ኦኬ ኢሳ በሚባል ፕሪኤግዚስተንስ ያምናሉ ሊለን ነው ማለት ነው። you just crushed your belief ሲጀመር ራሱ ምክንያቱም ይሄ የሚናገረው በብሉይ ኪዳን ነቢያትን ሲልክ የነበረው ኢየሱስ ክርስቶስ መሆኑን ነው እያሉ ነቢያትን ለምን ነው የሚልከው ብለህ ጭራሽ ስለ ነቢያት ያልተናገረ ጥቅስ ጠቀስክ ማለት ነው። አንደኛ ሙግት ትራክ እያደረክ አይደለም። ሁለተኛ ነገር ደግሞ የምትጠቅሰውን አታውቅም። ሶስተኛ መጥቀስህን እንጂ ከማን ጋር እንደምትጋጭ ራሱ አታውቅም። በነገራችን ላይ ከፍረሃል ዛሬ ከፍረን የምጨርሰው ማለት ነው። ምክንያቱም አንተ ኢሳ ፕሪኤግዚስተንት ነው ነቢያትን እየለመነ ይልካል እያልክ እየተናገርክ ስለሆንክ ማለት ነው ወይስ ደግሞ መሐመድ ቁርአን ላይ አለ ብላችሁ እንደምትናገሩት ልክ እንደዛው መንፈስ ቅዱስን ቁርአን ላይ ማነው መጽሐፍ ቅዱስ ላይ አለ ብላችሁ እንደምትናገሩት መንፈስ ቅዱስን መሐመድ ብለህ ቆጥረህ ኢየሱስ ለምን ሆኖ መሐመድን ያስላከው ልትለን ነው ትንሽ ቆይታ። ኦኬ እሱ ያው ተረት እንደሆነ እናውቃለን። ርዕሳችን ስላልሆነ እሱ ውስጥ አትገባም። ሌላው የጎስፕል አኖኒሚቲን ጠቅሷል። ወገናችን ምንም ማድረግ አንችልም። ዛሬ ርዕሱ አይደለም። የጎስፕል አኖኒሚቲን በጠቀስክበት ግን ያው ቢሆን ራሱ በሰላም አትወጣም ነበር። ያው እንግዲህ ያለቀስክ ትወጣ ነበር፣ ግን ምንም ማድረግ አይቻልም። ለማንኛውም ግን አሁንም በብሉይ ኪዳን ነቢያትን ስለመላክ ብቻ ሳይሆን ኢየሱስ እየተናገረ ያለው ነገር አለ። ኦኬ እነዚህ በድፍረት የተነገሩ ቃላት በጭራሽ ተቀባይነት ያጣ ነብይ ምሬት ብቻ አይደሉም አሉ። ከእስራኤል አምላክ ልቦና የፈለቁ እውነተኛ ጩኸቶች እንጂ ሌላ አይደሉም አሉ። አየህ ዶሮ ጫጩቶቿን እንደምትሰበስብ የሚለው አንደኛ ያህዌ የሚናገረው ነው።
አልነካውም፣ አድሬስም አላረከውም። ሁለተኛ ነገር ደግሞ እነ ሪቻርድ ሃይስ ደግሞ አምላክ የሚናገረው እንጂ ነብይ የሚናገረው ነገር አይደለም ይሉሃል ማለት ነው። ስለዚህ በጭራሽ ያልተነገሩ ነገሮችን በመናገር ነው ጊዜን የፈጀው። ሌላው ስለ ኤጀንት ተናግረሃል። ኤጀንት በነገራችን ላይ ሮል ይጫወታል እንጂ እንትን አያደርግም። የአምላክን ባህሪ ተላብሶ ግን አይመጣም። ሮል እና ባህሪ ሁለት የተለያዩ ነገሮች ናቸው። ኦኬ። ከዛ ከባህሪ ሌላ ደግሞ ሌላ የምናነሳው ነገር አለ። እስቲ ወደ በኋላ ላይ እንመለከታለን። ለማንኛውም ግን አንድ ነቢይ፣ አንድ ሐዋርያ እኔ እንደላኩት እናንተ ልኬያቸዋለሁ ስላለ እንደዚሁም ደግሞ እነሱን የተቀበለ ኢየሱስን መቀበል ነው ስለተባለ እነሱ ኢየሱስ ነኝ ብለው ይመጣሉ እንዴ? እነሱ በበጎችና በበጎች መካከል ፈርዳለሁ ብለው ይመጣሉ እንዴ? አይመጡም። ኤጀንት የሚለው ሙግትህ ውሃ በላው። ስለዚህ ኤጀንት የሚባለው ነገር እከሌ ልኮኛል ብሎ የሚመጣ ነው እንጂ ኦኬ እኔ እንደዚህ ነኝ ብሎ የሚመጣ አይደለም። እኔና ባንድ ነን ኦልሬዲ ተበልቷል። እሱም ደግመህም አላነሳሁም። ኢንዲቪድ ያልከውንም በኋላ ተመልሰዋል። ለማንኛውም ግን ኤጀንት ያልከውንም ውሃ በልቶታል። ለምን? እናንተን የሚቀበል እኔን ይቀበላል ስላለ ጌታችን ኢየሱስ ክርስቶስ እነሱ እኔ ኢየሱስ ነኝ ብለው ስለማይመጡ ኢየሱስ ክርስቶስ ግን መጥቶ እኔ በብሉይ ኪዳን ነቢያቱን እምልክላችሁ ነኝ ብሎ ስለመጣ ኢየሱስ ክርስቶስ ኤጀንት አይደለም ራሱ አምላክ ነው ብለን እናወራለን። ስለ ኢሴንስ ስለ ካልቪን ያነሳው ነገር ጭራሻውንም ያልተነሳ ነው። አሁንም ሙግት ትራክ ስለማታደርግ የመጣበት ችግር ነው። ስለ ኢሴንስም ስለ ሃይፖስታሲስ ምንም ያወራሁት ነገር የለም። የማታውቀው ተርሚኖሎጂ ውስጥ ገብተህ ሌላ ችግር ውስጥ ከምትገባ እሱን ብትወው ጥሩ ነበር። ለማንኛውም ግን ጥያቄና መልስ ላይ ያመጣዋለሁ ስላልክ ችግር የለውም። ጥያቄና መልስ እንመልሰዋለን ማለት ነው። አድሬስ ብታደርግ ጥሩ ነበር። ተባረኩ። እሺ ቃሌ ደቂቃን ጨርሳል። ኢብራሂም 7 ደቂቃ አለክ። ሲጀምር ነገረኝ አስጀምርልሃለሁ። እሺ በጣም ጥሩ ጀምሬያለሁ። በነገራችሁ ላይ ቅድም አውቄ ነበረ ዝም ያልኩት ማለት ነው። ለምሳሌ ያንተው ኮሜንተሪ እነ ካምብሪጅን ብትመለከት እነ ጊልስ ኤክስፖዥን ኦፍ ኢንታየር ባይብል ኮሜንተሪ ላይ ብትመለከቱ ነቢያትን የተባለው ማንን ለማለት ነው ጋይስ? አር ሂዝ አፖስትልስ ኮልድ ፕሮፌትስ። የእሱ አፖስትል ሰዎች ናቸው ፕሮፌት የተባሉት። ኦኬ ይህን ታለበ። ኦኬ የእሱ አፖስትል የኢየሱስ ክርስቶስ የሀገር አመጣላለሁ። ይህን ከፈለግክ ማለት የኢየሱስ ክርስቶስ አፖስትልስ ናቸው። አይ ሴንት ዩ ዘ ፕሮፌት ጂሰስ doubtless refers here the apostles አፖስትሎች ናቸው የተላኩት እነሱ ናቸው ጋይዝ። ሲልክ የነበረው ደግሞ እየለመነ ነው። በቃ ይህንን ነው የምነግርህ። የምትሞግተኝ ከሆነ ዲቤት ትገባና ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መሆኑን ደግሞ ቅድም ተናግሬያለሁ። እየለመነ ነው የሚልከው ነው። ስለዚህ ምንም አይነት አርጊመንት ስላላነሳ የካልቪንንም ስላልነካኸው አሁን የአንተ ሪፊቴሽን ቅድም ጨርሻለሁ። እኔ ወደ ስራ ይገባለሁ ማለት ነው። ኦኬ። ስለዚህ አሁን ለምሳሌ ኢየሱስ ክርስቶስ በጣም ብዙ ሊሚቴሽኖች አሉበት። እንኳን አይደለም አምላክ ሊሆን ይቅርና ኖርማል ነብይ የነብይነት እንትን እንኳን ሊኖረው አይችልም ብዬ ነው እኔ የምሞግተው ማለት ነው። ኦኬ። ለምሳሌ አንድ ልስጣችሁ። እዚህ ጋር እንግዲህ የማርቆስ ወንጌል ምዕራፍ 8 ቁጥር 23 ላይ ኢየሱስ ምን እያለ ይናገራል? እውሩንም እጁን ይዞ ከመንደር ውጭ አወጣውና እውር ሊፈውስ ነው። ልብ አድርጉ። በዓይኑም ተፍቶበት ሲጀመር መጥፋት ይጠበቅበታል፣ ሌላ ጉዳይ ነው። እጁንም ጭኖበት አንዳች ታያለህን አለው። አንዳች ታያለህን? አያውቅም። ስለማያውቅ ይጠይቀዋል። አንዳች ታያለህን ይለዋል። አሻቅቦም ሰውየው ልብ አድርጉ። ኢየሱስ የሰውየውን አይን መክፈት ነው የፈለገው። የሰውየውን አይን መክፈት ፈልጎ ሰውየው ግን የሰውየውን አይን በደንብ እንዲያይ በቃ ኖርማል እንዲያሳይ ፈልጎ ሰዎች እንደ ዛፍ ሲመላለሱ ያለው አለ። ዋት ኢየሱስ እንዴት ነው ሰዎች እንደ ዛፍ ሲመላለሱ የሚያሳይ አይን የሚሰጠው እንዴ? ከዛ ይሄ ስቴፕ አልሰራም ጋይስ። በቃ ይሄ አልቻለም። በቃ የመጀመሪያው ከበደው። ሁለተኛ ላይ ምን አረገ? ከዚህም በኋላ ደግሞ እጁን በአይኑ ላይ ጫነበት። አጥርቶም አየና ዳግም ከሩቅም ሳይቀር ሁሉም ማየት ጀመረ። ኦኬ። ስለዚህ አምላክ ሁለት ጊዜ እየደጋገመ ነው የሚሞካክረው። ይሄን ነው አምላክ የምትለኝ? በተአምር ሊሆን አይችልም። ይሄንም በኋላ ኮሜንተሪዎች ላይ የምናይ ይሆናል ማለት ነው። ሁለተኛ ሌላ ጥቅስ ልስጥህ። ኢየሱስ ክርስቶስ ምን አለ መሰለ? ቆይ ይሄንን አይደለም የታለ መሰለ? እሺ የታለ? ይኸውልህ ለምሳሌ ሌላ ጥቅስ ልስጣችሁ ጋይስ፣ በደንብ አድርጉና ተመልከቱ ምን እንደሚለው የማቴዎስ ወንጌል ምዕራፍ 16
ቁጥር 27 ላይ የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና መቼ? የመጨረሻው ቀን ማለት ነው። ያን ጊዜም ለሁሉ እንደየስራው ያስረክበዋል አለ። ቀደም እሱ ያለው መቼ ነው? ያኔ ከአብ ጋር በሚመጡበት ጊዜ የንጥቀት ቀን ማለት ነው። ከዛ በኋላ ምን አለ? እውነት እላችኋለሁ የሰው ልጅ በመንግስቱ ሲመጣ እስኪያዩ ድረስ እዚህ ከሚቆሙት ሞትን የማይቀምሱ አንዳንድ አሉ አለ። እስከ መቼ? የዛለት ማለት ነው። የሰው ልጅ ሲመጣ እስካሁን ድረስ ያልሞተ አንድ ሐዋርያ ታሳየናለ። ይሄ ፎልስ ፕሮፌሲ ይባላል። ኢየሱስ ክርስቶስ በምንም አይነት ሁኔታ አንድ አምላክ ሊሆን አይችልም። ኦኬ፣ በምንም አይነት ሁኔታ አንዱ አምላክ ሊሆን አይችልም። በኋላ አሁንም እነዚህም በኮሜንተሪ ምን ያህል አሳፋሪ እንደሆኑ ኮሜንተሪዎቻችሁ ሲናገሩ የምናይ ይሆናል ማለት ነው። ሌላኛውም ስለ ተአምር ለምሳሌ ተአምራትን ያደርጋል ተብሎ ተነግሮናል። ለምሳሌ የቱ ጋር? ኢየሱስ ክርስቶስ ማርቆስ ወንጌል ምዕራፍ 6 ቁጥር 5 ላይ በዚያም ጊዜ ጥቂቶች ድዌዎች ላይ እጁን ጭኖ ከመፈወስ በቀር ተአምር ሊያደርግ ምንም አልቻለም። ይሄን ነው አምላክ የምትለኝ? ምንም አልቻለም እዴ ምንም አልቻለም። ኦኬ፣ ታዲያ ትንሽ እንደዚህ አይነት አካሄድ የነበራቸው ሰዎች ምንድን ነው የሚያደርጉት ብሎ ማርክ ጉዴከር ታላቁ ስኮላር ምን እያለ ይናገራል? ማቴዎስ 13ንና ማርቆስ 6:5 አስመልክቶ ምን እያለ ሲናገር ታየዋለ። በጣም በሚገርም ሁኔታ ኢን ማቲው አለ ላሳያችሁ። whereas in Mark the clear impression is that Jesus is unable to do mighty works ታምራትን ምንም መስራት እንዳልቻለ ይናገራል አለ የማቴዎስ ግን የማርቆስ in Matthew we hear rather that Jesus simply did not do anything mighty works አለ። ዝም ብሎ ማድረግ አልቻለም። በምን ምክንያት? የሆነ ነገር ስለጨመረ because of their beliefs ባለማመናቸው ምክንያት የሚል ነገር ጨምሮ ማለት ነው። it is straightforward to imagine Matthew making the change here ማቴዎስ ይለውጣል። ለምን? ስላልተመቸው ኢየሱስ እንደዚህ አይነት ባህሪ ሊኖረው አይገባም ብሎ ለዛ ነው ኦሚት ያደርጋል። ተግባባን? ይሰርዛል፣ ያበላሻል ነገሩ ማለት ነው። ኦኬ። ስለዚህ እንደዚህ አይነት አምላክ ላይ ልንቀበለው አንችልም። በሌላም ቦታ ብትመለከቱ ስኮላሩ መጠየቅ ትችላለህ። ስለ ስኮላሮቹ እያንዳንዳቸው ማስረዳት ትችላለህ። ምን እያለ ሲናገር ታያላችሁ? here also editorial discretion is at work አለ ሜክ ምናምን እያለ ቀጠለና መጨረሻ ላይ ከሰዓት አንጻር ምን ላድርግላችሁ? ማቲው changes this into statement that he did few miracles there በምን ምክንያት? because of their unbeliefs ባለማመናቸው ምክንያት ብሎ ሲለውጥ ታያላችሁ። ለምንድን ነው የሚለውጠው? ኢየሱስ ደካማ እንደሆነ ስለሚናገር የቦታ ማለት ነው። ለዛ ነው ምን እያሉ ሲናገር ታያላችሁ መሰላችሁ? ኮሜንታሪዎች ወላሂ እኔ አይደለሁም ምለው አሳፋሪ ነው እያሉ የሚናገሩ ኮሜንታሪዎችን በኋላ ስትጠቅስ ኢብራሂም ከቃሉ ሳይሆን ከመጽሐፋቸው ከራሳቸው እንትኖች ሲጠቅስ ታያላችሁ ማለት ነው። ስለዚህ እንደዚህ ምንም ማድረግ የማይችልን ሰው አምላክ ነው ብሎ የሚያቀርብላችሁ በየትኛውም አይነት ሁኔታ በምንም አይነት ሁኔታ አልችልም የሚል አካል አምላክ ሊሆን አይችልም ማለት ነው። ኢንሻአላህ በኋላ ሁሉንም የምናይ ይሆናል። በአላህ ፍቃድ አሁን መቀጠል ትችላለህ። እሺ ኢብራሂም እናመሰግናለን። ደቂቃን በአግባቡ ስለተጠቀም አሁን 7 ደቂቃ አይ 15 ደቂቃ ሁለት ጊዜ አደረግናል። 15 ደቂቃ ጥያቄና መልስ ነው። 15 ጥያቄና መልስ ነው። እሺ ጥያቄና መልስ አካሄዳችሁን ትቀይራላችሁ ወይስ ቅድም እንደተባባል ነው ይሁን? እሺ አንድ ሰው የሚነገረውን ነገር ላስረዳ ከየስ ኦር ነው በኋላ የሚነገረውን ላስረዳ ካለ ለ30 ሰከንድ ይሰጣል። የስ ኦር ነው ጥያቄ ካለ የስ ኦር ነው ያልኩበትን ሴንስ ላስረዳ ካለ 30 ሰከንድ ይሰጣል። እሺ ከፈለጋችሁ ምን መሰላችሁ 30 ሰከንድ ጥያቄው ጥያቄውን ከመለሰ በኋላ አንዴ ይብሮ ላይ ጥያቄውን ከመለሰ በኋላ ለአብራራ የሚል ከሆነ ለምሳሌ ቃሌ ጠይቆ ኢብራሂም ከመለሰ በኋላ ኢብራሂም ለአብራራ የሚል ከሆነ ቃሌ ደቂቃ ላቁምልህና ኢብራሂም ያብራራ which is ደቂቃ ካይነካም ማለት ነው።
እሺ በቃ ቀጥልሽ። ኦኬ ምንድነው ያስማማናል? ቆይ ድገምልኝ ጃቢል፣ ድገምልኝ ያልከውን ድገምልኝ። እሺ አንተ ኢብራሂምን ለምሳሌ ጥያቄ ትጠይቀውና ኢብራሂም ከመለሰ በኋላ ኢብራሂምን ለአብራራ ካለ ደቂቃህን አስቆምልህና ከዛ እሱ ያብራራል። ከዛ አብራርቶ ሲጨርስ ደቂቃን አስጨምርልህ። ኧረ በጭራሽ በደቂቃው ነው የሚያልቀው፣ በደቂቃው ነው የሚያልቀው። ከ30 ሰከንድ በላይ ግን መውሰድ አይችልም። ደቂቃው ላይ ነው የሚሆነው እንጂ ደቂቃ አስቆሞ ማብራራት አይቻልም። በነገራችን ላይ ይሄም ለአንተም ነው ገባህ አይደል? በስነ ስርዓት ጊዜ ወስዶ ያብራራል። ደቂቃ ግን አይነካብህም። አንተ ደቂቃህን በአግባቡ ትጠቀማለህ። አይ እናንተ ባላችሁት እኔ እሱ የተሻለ ይመስለኛል፣ ግን እንደተስማማችሁት ችግር የለውም። አይ በአጭሩ እንደዚህ ነው። ማብራሪያ የሚባለው ነገር በሰዓታችን ነው የሚሆነው። 30 ሰከንድ ወስዶ ማብራራት ይችላል። የስ ኦር ኖ ካለ በኋላ ላብራራ ካለ ቅድም ካልፈለገ ሲል ነበር ይብሮ። አይ ካልፈለገ አልፈለገም ችግር የለውም። ግን ደግሞ የስ ኦር ኖ ሲባል ላብራራ ያለ ሰው ካለ አይ አታብራራም ግን አይባልም። አይ እኔ አላብራራም የስ ኦር ኖ ይበቃኛል ካለ ችግር የለውም። ግን ማብራራት አለብኝ የስ ኦር ኖ ካልኩ በኋላ ይሄኛውን ነገር ማብራራት አለብኝ ካለ ለይብሮ 30 ሰከንድ ይሰጠዋል። ለኔም እንደዛው ማለት ነው። እሺ ኢብራሂም ተስማምታል? እሺ ከተስማማችሁ እንዳሁኑ ውይይቱ ረጋ ያለ ይሁን። ፐርሰናል ነገር እንዳታደርጉ። ሰዓት ላይ ማንም ሰው እንዳያዘኝ። እሺ እኔ ራሴ ፍትህ ሆኜ ራሴ ያቁመው። እንደዚህ አንድ ነገር ጃግን ምናልባት እኔ አሁን ለምሳሌ እኔ ከፈቀድኩኝ ለምሳሌ አሁን እኔ እየጠየቅኩ ነው። ስለዚህ አሁን የስ ኦር ኖ ብዬ ስጠይቀው እኔ አሁን በቃ ተመልሶልኛል ካልኩኝ ማብራሪያ ካልፈለግኩኝስ? ማብራሪያን አልፈልግም እኮ ይሄ አሁን ምን ይሆናል መሰለ ማስተማሩን ይተዋል። ታርጌት ያደረግነውን ነገር አይዞ በቃ እሺ 30 ሰከንድ ኦኬ ኢትስ ኦኬ በቃ ቀጥልሽ። ስለዚህ ግዴታ ነው 30 ሰከንድ ማለት ነው። 30 ሰከንድ ሳይሆን 20 ሰከንድ ኦፍ ኮርስ 20 ሰከንድ ማለት ግዴታ። እሺ ሲጀምር ነገርኛ አስጀምር። እሺ እንቀጥል። ጀምር። እሺ ወገናችን ኢብራሂም ቅድም ኢየሱስ ክርስቶስ አንዳች ማድረግ እንደማይችል ስትናገር ነበር። እንደዚሁም አንዳች ማድረግ አልችልም ቢል አንድ ሰው ወይም ደግሞ ጌታችን ኢየሱስ ክርስቶስ ራሱ ወልድ ከራሱ ምንም ማድረግ አይችልም ሲል አምላክ እንደዛ ማለት የለበትም ብለህ ታምናለህ እንዴ? አምላክ እንዴት አልችልም ይላል እንዴ? አምላክ በጣም ጥሩ። ስለዚህ በብሉይ ኪዳን ያህዌ አልችልም የሚለው ነገር አልነበረም ማለት ነው። ስለዚህ ኢየሱስ ክርስቶስ የብሉይ ኪዳን ያህዌ ከሆነ አልችልም ማለት የለበትም። እስቲ አንድ ሐሳብ ላስነብብህና ከዛ በኋላ እንትን እናድርግ። በዘፍጥረት ምዕራፍ 19 ቁጥር 22 ላይ ሊያጠፋ የወጣው እሱ በቶሎ ወደዚያ ሸሽተህ አምልጥ፣ ወደዚያ እስክትደርስ ድረስ ምንም አደርግ ዘንድ አልችልም እያለ ይናገራል። አልችልም ሲል ምን ማለት ነው? በቃ እሱም አምላክ አይደለም ማለት ነው። ሁለቱም አምላክ አይደሉም እንደዛ ከሆነ። ስለዚህ በብሉይ ኪዳን ራሱ በብሉይ ኪዳን ራሱ ቆይ አንዴ ቀስ በል እሺ በብሉይ ኪዳን ራሱ አብም ወልድም አምላክ አይደለም ብሎ አልሰምታችሁታል? አብ ነው እውነተኛው አምላክ የሚለውን ደግሞ አይጠይቀውም ማለት ነው። እዚሁ ክዶታል ማለት ነው። እናመሰግናለን። አልችልም የሚለው ሐሳብ ግን እንደየ አውዱ የሚነገር ነው እንጂ ልክ እንዳንተ በአንድ አቅጣጫ ብቻ የሚነገር አይደለም። ሁለተኛ ጥያቄ፣ ቅድም ስለ ኤጀንት ተናግረሃል። እሺ በኤጀንትና በዋናው አድራጊ መካከል ያለው ልዩነት ምንድን ነው? አቤት በኤጀንትና በዋናው አድራጊ መካከል ያለው ግንኙነት ምንድነው? ጊዜን አትጨርስ። በኤጀንትና በዋናው አድራጊ መካከል ያለው ልዩነት ምንድነው? ጊዜን አትብላ እኮ ኤጀንት ላኪው ተላኪውን ወክሎ ስለሚሰራ ገብቷል። ማን ነው ተላኪው? ላኪውን ወክሎ ስለሚሰራ ላኪው የሚናገረው ንግግር እንደሱ መናገር ይችላል። ምሳሌ መስጠት ይችላል ከፈለክ። መልካም አትስተኝ። ስለዚህ በፕሪሮጌቲቭ እና በሮል መካከል ነው። ሮል እና ፕሪሮጌቲቭ ምንድነው ልዩነታቸው? ፕሪሮጌቲቭ ምንድነው? በአማርኛ ወይ ልሽ አታውቀውም። ዝም አልከን፣ አታውቀውም። እናመሰግናለን። አሁን ቅድም ደግሞ ካቴጎሪካል ሲሎጊዝም የተባለ ነገር ጠቅሼ ነበር። ኧረ ስለ እግዚአብሔር ሰዓቴን አቁም። ቆይ እሺ አንዴ
አንዴ ቆይ 20 ሰከንድ ብዬ እንትን ቆይ ኢብራሂም እንትን ላግ ያደርጋል አይደለ? እንትኑ እኩል ነው እናንተ ጋር ያደርጋል። እኔ አዎ መሰለኝ ኢብራሂም ቃስ እያለ ነው የሚደርሰው። አይ ዶንት ኖ ምናልባት ትንሽ አዎ ላግ ያደርጋል መሰለኝ። ወይ አንዴ ኔትወርክ ላስተካክል ወይ ምናልባት አይሻልም? ኔትወርክ ምናልባት ላስተካክል ከቻልኩኝ ችግር የለውም። ካልሆነ ግን አንድ እሺ አንዴ ላስተካክልሽ። ሰዓቱን ያዝለት። እሺ ችግር የለውም። እስካሁን አልተቆራረጠም ነበርኩሽ። ለማንኛውም ኦኬ እሺ አንዴ አሁን ላግ እንደማያደርግ አይ እንግዲህ ቃሌ ባኬን ፎርዝ እኮ አልነበረም ቅድም ስናወራ የነበረው። ለዛ እኮ ነው አልተቆራረጠም ስትል ላግ ያደርጋል። አሁን ይሰማል? እሺ እሺ ወደ ጥያቄው እንሂድ። አሁን ይሰማል? ከዚህ ቆይ አንድ 20 ሰከንድ እሺ ካቴጎሪካል 20 ሰከንድ አይቻልም። 20 ሰከንድ ችግር የለውም። 20 ሰከንድ ይውሰድ። እንት ከ25 ነው ከ45 ሲል አቆም። እሺ እሺ አዎ በአማርኛ ብዬ ስናገር ኖ በአማርኛ እንዳትለ የሆነ አታውቀው ምናምን ብለህ ሞክ ለማድረግ ሞክራል። ለምሳሌ ተመልከት፣ አንተ ራስ ውይይት ላይ ሆነ በአማርኛ ይደረግልኝ እያለ አየህ። ስለዚህ አሁን በአማርኛ ሲል አዲስ ነገር እንዳይመስልህ እሺ። አማርኛ አንተ ራስህ ያልከውን ቃል ነው። ሰዓት አልቋል። ኧረ 5 ሰከንድ ጨምርልኝ። እሺ ሙግት ብቻ ሳይሆን ቪዲዮ ራሱ ትራክ ማድረግ አትችልም። በጣም በሚገርም ሁኔታ ሙግት ብቻ ሳይሆን ቪዲዮም ትራክ ማድረግ አትችልም። ለሌሎቹ እንዲሰማ በአማርኛ አርገልኝ ያልኩኝ እንጂ በአማርኛ ተርጉምልኝ ያላልኩም። ይኸው አሁኑ አሰማህልን ማለት ነው። ሙግት ብቻ ሳይሆን ቪዲዮ ራሱ ትራክ አታደርግም። በጣም የሚገርም። ለማንኛውም ግን እንቀጥልና ካቴጎሪካል ሲሎጊዝምን ተከትዬ ነው ብዬ ነበረ። ካቴጎሪካል ሲሎጊዝምን ተከትዬ ነው ብዬ ነበረ ሙግቱን ያስቀመጥኩት። ዋትስ ካቴጎሪካል ሲሎጊዝም? አማርኛ ታደርግልናል ህዝቡ እንዲረዳው። እሺ አታውቀውም፣ እናመሰግናለን። ቅድም አብራርቻለሁ ለህዝቡ። እሺ ወደ ሌላኛው ጉዳይ ደግሞ እንሂድና ቆይ ኧረ በፈጠረ እንደ ያው መንፈራገጥ ጀመርክ ማለት ነው። እሺ በበግና በፍየል መካከል እፈርዳለሁ ያለ አንድ ነብይ ንገረኝ እስቲ በብሉይ ኪዳን። ማለት በበግና ኦኬ ግዴታ ነው ይሄ ነገር እንደዚህ ማለት። እሺ እየዘገየ ነው። ፖዝ አርግልኝ አንዴ ፖዝ አርግልኝና እንትን ጊዜ በጣም እንትን ቪዲዮ በጣም ላግ ያደረገ። ወጥቼ ልምጣ አንዴ። እሺ ወጥቼ ልምጣ። እሺ አንዴ ወጥቼ ልምጣ አንዴ። ያዝለት 11 ሰከንድ ከምናምን። እሺ እሺ ጆይን ኦልራይት። እሺ ተመለስክ ወገናችን ጃቢር? ተመለስኩ ጃቢር ሳይሆን እሺ ይቅርታ ከጃጋ እያወራሁ ስለነበረ ነው። እሺ በብሉይ ኪዳን በበግና በበግ መካከል ይፈርዳል የተባለለት ነብይ ማን ነው? በብሉይ ኪዳን ነብይ በበግና በፍየል መካከል ይፈርዳል የተባለለት ነብይ ማን ነው? በብሉይ ኪዳን እኔ አላውቅም። በአዲስ ኪዳን ግን አንድ ነብይ ያለ እግዚአብሔር ስልጣን። መልካም አታውቅም። ቆይ አታውቅም። ቆይ በብሉይ ኪዳን በበግና በፍየል መካከል ይፈርዳል የተባለለት ማን ነው? እስቲ አንተ ንገረኝ። እኔ አላየሁም እንደዛ የሚል። ቅድም ነግሬህ ነበርና ያው ትራክ አታደርግም ያልኩህ ለዛ ነው። የትንቢተ ሕዝቅኤል ምዕራፍ 34 ቁጥር 17 ላይ ያህዌ ነው ተብሏል። ስለዚህ ኢየሱስ ክርስቶስ ያህዌ ነው ማለት ነው። እናመሰግናለን። ወደ ሁለተኛው ጥያቄ እንሂድ፣ ወደ ሶስተኛው ጥያቄ። እሺ በፈራጅነት መስፈርት ጉዳይ ላይ ለድሆች የተደረገ ነገር የተደረጉ ነገሮችን ለድሃ የተደረጉ ነገሮችን ለራሱ እንደተደረገ አድርጎ እንዲፈርድ የተሰጠው ፈራጅ ማን ነው በብሉይ ኪዳን? ማለት
ግልጽ አድርግልኝ፣ አልገባኝም። ሰዓቱን ያዝና ግልጽ አድርግልኝ። አይ በቃ ሙግት ምንም ነው ትራክ ያላደረከውም፣ መግቢያው ምንም ትራክ ያላደረከውም ማለት ነው። ሉክ ያዕቆብ በብሉይ ኪዳን ልክ እንደዚህ ቆይ ሰዓት ያዝልን። ወላሂ አደቃይስተነ ያይዶ ኖ አያዝልኝ ሰዓቴን እንትን እያደረክ ነው። አንዴ ቆይ አንዴ ኖ አያስፈልግም። ቆይ አንዴ ወላሂ አይደለም፣ ክሊር አድርገህ ተናገር። ይኸውላችሁ እሺ፣ አንድ ጊዜ እዚህ ጋር እየሰማችሁ በቃ ተመልሶልኛል ካልኩኝ መቀጠል አለበት አይደል? ተመልሶልኛል፣ አለቀ፣ ጨርሻለሁ። ስለዚህ አሁን ይኸውልህ ድገምልኝ ስላልከኝ በቃ እኔ እንደው በጣም ጥሩ ሰው ሆኜ ራሱ ማለት ነው ልድገምልህ እስቲ። በብሉይ ኪዳን ኦኬ፣ በብሉይ ኪዳን የፈራጅነት መስፈርትን የፈራጅነት ክራይቴሪያን በሰከንድ ቴምፕል ጁዳይዝም እና በብሉይ ኪዳን የፈራጅነት ክራይቴሪያን ለድሃ የተደረገን ነገር ለሱ እንደተደረገ አድርጎ እንደሚፈርድ ክራይቴሪያ የተሰጠው ማን ነው ጥያቄው። በብሉይ ኪዳን ነው። አዎ በብሉይ ኪዳን ያህዌ፣ ከዛ ኢየሱስ በአዲስ ኪዳን በስልጣን ስለተሰጠው አለቀ። እሺ ይሄ ክራይቴሪያ ስልጣን ስለተሰጠው ነው የተሰጠው የሚል ማስረጃ አምጣ። ኢየሱስ በሐዋርያት ሥራ ማን ነው? ማቴዎስ ወንጌል ምዕራፍ 28 ቁጥር 18 በሰማይና በምድር ስልጣን ተሰጠኝ አለቀ። በቃ ኧረ እሺ ቆይ እሱ ጋር ምን እንመጣለን ገና። ማስረጃ አምጣለዋለሁ። ማቴዎስን አመጣ። እሺ ማቴዎስ ወንጌል በሰማይና በምድር በሙሉ ስልጣን ተሰጠኝ ብሎ ይናገራል። በሰማይና በምድር ሁሉ ስልጣን የነበረው በብሉይ ኪዳን ማለት ነው። ስልጣን ያልተሰጠው ከሆነ አብ ነው፣ የተሰጠው ግን ወልድ ነው። አምላክ ስለማይሰጥ የተሰጠው ማን ነው? በብሉይ ኪዳን ስልጣን ያለው ማን ነው ያልኩ? በብሉይ ኪዳን በሰማይና በምድር ስልጣን ያለው ማን ነው ያልኩ? ስልጣን ያልተሰጠው አብ ስልጣን አለው ያለ መሰጠት። አይ በቃ እሺ፣ አየህ ምንም ሙግቱን ጭራሽ እንደማታውቀው የሚያስታውቀው መንደፋደፍ ጀመርክ ማለት ነው። እንቀጥል። ሌላ እሺ፣ ሶስተኛ በብሉይ ኪዳን ጌታ ጌታ ተብሎ ኪሪኪሪ የሚለው ደብል ቮኬቲቭ የተነገረው ለያህዌ ነው። በአዲስ ኪዳን ይሄንን ስያሜ ኦኬ ደብል ቮኬቲቭን ተጠቅሞ የተናገረ ነብይ ስጠን እስቲ። ነብዩ መሐመድ እስቲ ይሄን ደብል ቮኬቲቭ እንደተጠቀሙ አሳየኝ። ማስረጃ ነው። ጥቅሱ ሲጀመር ለነብዩ መሐመድ ነው። ትሞግታለህ? ጌመር መሰልከኝ በእናትህ። በቃ ሲምንት ማድረግ ስትጀምር ጌመር መሰልከኝ። እሺ ለማንኛውም እንቀጥል። በቃ እንቀጥል። ይኸውልህ እዚህ ጋር ኪሪኪሪ የሚለው በቀጥታ የኢየሱስን አምላክነት ያሳያል ይላሉ ምሁራኖቻችን። ጨርሰናል። እሺ ሙግቱን ራሱን ማወቅ የመጀመሪያው ነገር ነው። እሺ ቆይ ተረጋጋ። እንደሚመልስ ሰው ጥያቄ ትላለህ ወገናችን። ቆይ ተረጋጋና ስማ። መቼ እየመለስክ ነውና ነው ሲጀመር። እሺ 2 ወይም 3 ሆነው በስሜ የሚሰበሰቡበት በመካከላቸው ሆናለሁ ብሏልና ጌታችን ኢየሱስ ክርስቶስ በብሉይ ኪዳን በሰከንድ ቴምፕል ጁዳይዝም 2 ወይም 3 በሆኑበት የሚገኘው ማን ነበር? ትቀበለዋለህ? መጽሐፉ ማን ነበር? 2 ወይም 3 ሆነው በተሰበሰቡበት የሚገኘው ማን ነበር ነው ጥያቄ። መልስ የለም። እናመሰግናለን። ቴንኪው። ስለዚህ ኢየሱስ ክርስቶስ ያህዌ ነው። ጥያቄ አይቀበለው። ከማይቀበለው መጽሐፍ ማስረጃ ነው። እሺ እንቀጥል። ከማይቀበለው መጽሐፍ ተረጋጋ። ቀስ በል ሪፈረንስና ቅድም ኮሜንታሪ ሲጠቅስ የነበርከው እኮ አንተ ስለምትቀበለው አይደለም እንዴ። በዚህ ደረጃማ እንደው የሙግትን ክብር ባታወርድ ጥሩ ነው ወገናችን። ለማንኛውም ግን እንቀጥል። አሁን ስንቀጥል ደግሞ ተመልከቱ። ተረጋጋና ስማ እንዴ። ቀስ በል እኔን ነው መጠየቅ የምትችለው እሱ። ለማንኛውም ግን እንቀጥል እስቲ። በብሉይ ኪዳን እስራኤልን በክንፎቹ በታች እንደሚሸሽግ የተነገረለት ማን ነበር? ያህዌ። እሺ ስለዚህ ኢየሱስ ክርስቶስ በአዲስ ኪዳን በክንፎቹ በታች የሚሰበስበው እሱ ስለሆነ ያህዌ ነው። እናመሰግናለን። እሺ አሁን ደግሞ ቅድም እኔና በአንድ ነን የሚለውን ከኢንዶይሊንግ አንጻር አንስተሃል። ከዚህ በፊት መሳቅ መብትህ ነው፣ ምክንያቱም መልስ ስለሌለ መሳቅ ብቻ ነው። ከዚህ በፊት ግሪክ ስታነብ ስለሰማሁ እስቲ ይሄንን እኔና በአንድ ነን ይላል። ከዛ በኋላ ደግሞ እኔ አለሁ ያለውን ነገር አንስተህ ስታወራ ነበር። ይሄ አሁን የሰብአዊ ሊቃናት ግሪክ ነው። እስቲ አንብብልን። እስቲ ይሄን ምንድነው የሚለው? ይሄን አንብብልን። ከዚህ ጀምረህ አንብብልን። ኦኬ ግሪክ ማንበብ ግዴታ ነው። አንብብልን። አይ ግዴታ አይደለም። ስታነብ ስላየሁ። ቆይ ተረጋጋ።
አይደለም። ይኸው ቆይ ስማ፣ እየረበሸ ነው። ጊዜን አትግደል። እየሰማ እኮ ኧረ ፖዝ አድርግልኝ አንዴ፣ ፖዝ አድርግልኝ አንዴ፣ ማሳሰቢያ አለ። ጥያቄ ጨረሰና ግሪክኛ አንብብ። የኢየሱስ አምላክነት ጠርቶ ግሪክኛ አንብብ። እየሰማ መልስ እንደሌለህ እናውቃለን። መልስ የለህም ማለት ግን መረበሽ አለብህ ማለት አይደለም። ስለዚህ በቃ ስትባል በቃ የሚለውን መስማት አለብህ። ቢያንስ ሙግት ባትሰማ እንኳን በቃ የሚለውን መስማት መቻል አለብህ። እሺ ወገናችን፣ እሺ ለማንኛውም ግን እንቀጥልና እኔ እንደ መስፈርት አስጀምርልኝ። እኔ እንደ መስፈርት አስቀምጡም። ከዚህ በፊት ግሪክ ስታነብ ስለነበር እኔና ባንድ ነው የሚለውን እንድታነብ ነበር። ለማንኛውም ግን እዚህ ቦታ ላይ በቀጥታ ትንቢተ ኢሳይያስ ምዕራፍ 41 ላይ ኢየሱስ የተጠቀመውን ያህዌ ተጠቅሞታል። በኤግዚስተንስ ደረጃ ለመኖሩ ማሳያ ነው ማለት ነው። አንተ ያልከው ስህተት ነው። እናመሰግናለን። ቴንኪው። አሁን ደግሞ ወደሚቀጥለው እንሂድና ምንም እኮ አላስረዳም። ኧረ እባክህ በፈጠረ ቆይ እንዴ! ምን ሆነህ ነው? እሺ ኢጎ የሚ ብሎ አልኩህ እኮ እኔ ነኝ ብሎ አልኩህ እኮ። እሺ አንተ አልሰማህም ማለት ባይዘዌ አልተናገርኩም ማለት አይደለም። ትንቢተ ሕዝቅኤል ላይ ስንመለከት እንደዚህ ብሎ ይናገራል እግዚአብሔር ማለት ነው። እንደዚህ ብሎ ሲናገር እንመለከተዋለን። እሺ ነገር ግን የሰራዊት ጌታ እግዚአብሔር ቀድሱት፣ የሚያስፈራቸው የሚያስደነግጣችሁ እሱ ይሁን፣ እሱም ለመቅደስ ይሆናል እያለ ይናገራል። ከዛ ነገር ግን ይላል ከእስራኤል ቤቶች ለእንቅፋት ድንጋይና ለማሰናከያ ዓለት በኢየሩሳሌም ለሚኖሩ ወጥመድና አሽክላ ይሆናል አለ። እዚህ ቦታ ላይ የማሰናከያ ድንጋይ የተባለው ማን ነው? ኢየሱስ ከተናገረው ንግግር ነው የምጠይቀኝ በኋላ ላይ ወይስ ዝም ብለህ ነው የምጠይቀው? የጠየኩህን መልስ። እዚህ ቦታ ላይ ማን ነው እየተናገረው የማሰናከያ ዓለት ተብሎ? በኋላ ላይ ማን ነው የተናገረው የማሰናከያ ዓለት ተብሎ? እሺ መልስ የለህም። እናመሰግናለን። በቃ ትቼዋለሁ። ምንም የሚመጣ ነገር ስለሌለ ምንም እንትን አይደለም። እሺ እዚህ ቦታ ላይ በብሉይ ኪዳን መንጋዬን አድናለሁ ብሎ የተናገረው ማን ነው? አንተ ንገረኝ፣ ማን ነው? መንጋዬን አድናለሁ ብሎ የተናገረው ማን ነው? ራስ ምታት ያዛል። እናመሰግናለን። እሺ በብሉይ ኪዳን በዚህ ቦታ ይሄው እየጠየኩ ነው፣ መልስ ጥያቄ። በብሉይ ኪዳን መንጋዬን አድናለሁ ያለው ማን ነው? እሺ ችግር የለም። አብ ነው። እስቲ የቱ ጋር ነው አብ የሚለው? አምጣ እስቲ የቱ ጋር ነው አብ የሚለው? ኦኬ አይደለም ያህዌ አይደለም በኢየሱስ ክርስቶስ ስም። እሺ እናመሰግናለን። በዚህ ቦታ ላይ ያህዌ እንደዛ ይላል። እዚህ ቦታ ላይ ደግሞ ኢየሱስ ክርስቶስ የጠፋውን ልፈልግና ላድን የመጣሁት እኔ ነኝ ይላል። እናመሰግናለን። ኢየሱስ ክርስቶስ ያህዌ ነው። እሺ ለወደፊት እያነበብክ ብትመጣ ጥሩ ነው። አዎ እንደሱ ራስህን መያዝ ነው እንጂ የሚሻለው ምንም ማድረግ አይቻልም። እሺ ሌላ ደግሞ እስቲ አንዳንድ ጥያቄ ደግሞ የመጽሐፍ ቅዱስ ጥያቄ እንጠይቅ። ቅድም መጽሐፍ ቅዱስ ላይ ገብተህ ስታነሳ ስለነበረ ማለት ነው። ኢየሱስ ክርስቶስ ይፈርዳል ወይስ አይፈርድም? ይፈርዳል ብሏል አላለም? በስልጣን ይፈርዳል። ስለዚህ ኢየሱስ ክርስቶስ ይፈርዳል አይደለ? በስልጣን አይደል እኮ ግን ይፈርዳል አይደል? በስልጣን እኮ በስልጣን እሺ በስልጣን እሺ ኢየሱስ ክርስቶስ ይፈርዳል። በቃ ምንም ማድረግ አይቻልም። ኢየሱስ ክርስቶስ ይፈርዳል። እሺ ኢየሱስ ክርስቶስ ፍርድ ተሰጥቶታል ብለሃል። ኢየሱስ ክርስቶስ ተሰጥቶት ነው አይደል የሚፈርደው? እኮ ተሰጥቶት ነው አይደል የሚፈርደው? እሺ ኢየሱስ ክርስቶስ ተሰጥቶት ነው የሚፈርደው። ፍርዱን የሚፈርደው የሚፈርድበት ምክንያቱ ወይም ደግሞ ምን እንዲሆን ነው የሚፈርደው? ምን ይሆን ዘንድ ነው የሚፈርደው? ማለት ምን እንዲሆን ዘንድ አልገባኝም። እሺ ጥቅሱንም ሳታውቀው ነው ስጠቅስ የነበረው ማለት ነው። ለማንኛውም መልሼ ልለፍ፣ ችግር የለውም። መልሼ ልለፍ ምን ይሆን ዘንድ ነው የሚፈርደው እያልኩ ጥቅሱን ጠቅሰኸዋል፣ ቀጣዩን አታውቀውም። ስለዚህ ጥቅስ ቆርጦ ማንበብ ችግሩ እሱ ነው። ከመሳቅ በስተቀር ሌላ ምላሽ እንደሌለ እናውቃለን። የመሳቅ ሙሉ መብት ሰጥተናል። እንግዲህ በላቸውን ትተካለህ። ለማንኛውም ሰዎች ሁሉ አብን እንደሚያከብሩት እንዲሁ ወልድን ያከብሩት ዘንድ ነው ኢየሱስ ክርስቶስ ፍርድን የተቀበለው። ተቀበለ ማለት ብዬ የነበረ ቅድም ያልነበረውን ተቀበለ ማለት አይደለም ብያለሁ። እሺ ኢየሱስ ክርስቶስ ፍርድ ተሰጥቶት ነው ስልጣን ተሰጥቶት ነው የሚል ነገር ስታነሳ ነበረ ቅድም። ኢየሱስ ክርስቶስ ስልጣን ተሰጥቶታል የተባለው የተሰጠው ስልጣን መቼ ነው የተሰጠው? እንዴት መቼ? ሲወለድ ነው።
ከተወለደ በኋላ ማለትም ያው በቃ ኢየሱስ ምድር ላይ መኖር ከጀመረ በኋላ ማስረጃ ኢየሱስ ከዛ በኋላ ነው አይኖርም። ኢየሱስ የኖረው ከዛ በኋላ ነው። ማስረጃ ነው ያልኩህ። ያንተ ማብራሪያ አይደለም። ማስረጃ አምጣ። ማስረጃ አካል ስለሌለ ከዛ በፊት ያንተን ማብራሪያ አይደለም። ማስረጃ አምጣ። አካል ስለሌለ ማስረጃው ትረስት ሚ ብሎ ነው። እናመሰግናለን። ማስረጃው ትረስት ሚ ብሎ ነው። እናመሰግናለን። ቴንክ ዩ ሶ ማች። እሺ በቃ ያው ትረስት ማስረጃ አምጣ አልኩህ እኮ። ማስረጃ ነው እየጠየቅ እንደውም በዚህ ይለቅ እንዲያልቅ ፈልጌ ማስረጃ አምጣ። ከዚህ በላይማ ምን ማድረግ አልችልም። ለማንኛውም ግን ማስረጃ የለውም። ሁሉንም ነገር ከኪሱ እንደሆነ አሳይተናል። እናመሰግናለን። እሺ አሁን ወደ አንተ እንቀጥልና እናመሰግናለን። እሺ ኢብራሂም ሲጀምር ነገርኝ በአሁኑ እንትን ጨርስ ሙክር ሌትስ ጌት ሬዲ ቱ ራምብል ኦልራይት። እሺ እንግዲህ መጀመሪያ ከአንድ ጥቅስ ነው መጀመሪያ። ቆይ እሺ እንዳትጀምር አንዴ ሲጀምር ነገርኝ። እሺ አሁን ከተናገራት ቃል ነው መጀመሪያው። ቆይ እንዳትጀምር። ኦልራይት ጀምር። ቢስሚላህ። እሺ ቃሌ ቅድም አብን እንደሚያከብሩት ወልድን ያከብሩት ዘንድ ሲባል አብን እንደሚያከብሩት ወልድን ያከብሩት ዘንድ ማለት አንድ ናቸው ማለት ነው። ሁለቱ ክብራቸው ለአብ የተሰጠ ክብር ለወልድ ይሰጣል ማለት ነው። ለአብ የተሰጠ ክብር ለወልድ ይሰጣል ማለት ነው። ስለዚህ አምላክ ናቸው ሁለቱ አምላክ መሆናቸውን ያሳያል ማለት ነው። አዎ አብ እንደሚከበረው አምላክ ያልሆነ ነገር ካከበርክ አምልኮ ይባላል። እሱ አብ እንደሚከበረው ወልድ የሚከበረው አምላክ ስለሆነ ነው። አመሰግናለሁ። ኤፌሶ ምዕራፍ 5 ቁጥር 22 ላይ ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ ይላል። ስለዚህ አንተ ለጌታ እንደምትገዛ ለባሎቻችሁ ተገዙ ሲል ባሎች አምላክ ናቸው። እናመሰግናለን። ጨርሻለሁ። ሁለተኛ አሁን 20 ሰከንድ ይሰጠኝ። 20 ሰከንድ ይሰጠኝ ላብራራ። 20 ሰከንድ ይሰጠኝ ላብራራ። ኧረ ቆይ ጨረስን እኮ በቃ ተመልሶልኝ። አንዴ 20 ሰከንድ ይሰጠኝ ላብራራ። ጃቢር አብራራ። እሺ 20 ሰከንድ አብራራ። እሺ ከ6 ነው። እሺ ልቀጥልና ከ15 ላቁም። በነገራችን ላይ አሁን ያመጣው ለጌታ እንደምትታዘዙ ለባሎቻችሁ ተገዙ የሚለውን ሐሳብ ነው። የመከበርን ጉዳይ አላመጣም። ሁለቱ የግሪኩ ቃላትም የተለያዩ ናቸው። ሁለቱ ፍጹም የተለያየ ነገር ነው የሚያወሩት ማለት ነው። አንድ አይነት ግራመር እንኳን ያለው ነገር አላመጣም ከነ ግራማቲካል ሴታፑ ማለት ነው። አስፈላጊ ከሆነ ደግሞ ላሳየ ይችላል። ስለዚህ የራሱ የጥያቄ ችግር ነው እንጂ እኔ አይደለም። እናመሰግናለን። ሁለተኛ ጥያቄ ኢየሱስ ቃል በቃል በግልጽ እኔ ሰው ነኝ እንዳለ እንዲሁ እኔ አምላክ ነኝ ብለው ያውቃል ወይስ አያውቅም? ያውቃል ወይስ አያውቅም? ያውቃል። እኔ አምላክ ነኝ ብሎ ያውቃል አያውቅም? ኢየሱስ በአፉ ያውቃል። ማስረጃ ቶሎ በል። ያውቃል። ማስረጃ። እሺ ማስረጃ ይኸው ማስረጃ እያወጣሁለት ነው። ማስረጃ እያወጣሁልህ ነው። እሺ ማስረጃ በደስታ ይሄንን ይኸውልህ አንድ አይሁዳዊ እንኳን አንብቦ ይሄንን ይሄንን አንድ አይሁዳዊ እንኳን አንብቦ ምን ብሎ ይረዳል መሰለህ? ይኸው እግዚአብሔር መጽሐፍ ቅዱስ እሺ ቀጥል። አንብቦ ይሄ ምንድን ነው? እሺ ማንም ወደ እኔ የሚመጣ ቢኖር አባትና እናቱን ሚስቱንም ልጆቹንም ወንድሞቹንም እህቶቹንም የራሱንም ሕይወት እንኳን ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም። ተመልሶልኛል። በቃ ይበቃኛል። በቃኝ። ተመልሶልሃል። አመሰግናለሁ። በበቃኝ ነው የምትወጣው። ገና ምን አይቻልም። ሁለተኛ ጥያቄ ታላቁ የስነ መለኮት ምሁርና የቴክስቹዋል ክሪቲሲዝም ሊቅ የሆነው ማርክ ጉዴከር እና የስነ መለኮት ምሁር የሆነው ዊሊያን ሮበርትሰን ማርቆስ 6:5ን ቅድም ጠቅሰው እንደተናገረው ተግባባን። ክርስቶስ ተአምር መስራት እንዳልቻለ ተናግሯል ይላል። ይህንን ድክመት የከበደው ማቴዎስ ትርጉሙ መለወጡን ይናገራል ይላል። ትቀበለዋለህ ወይስ አትቀበለው? ርዕሳችን አይደለም የመጽሐፍ ቅዱስ ጉዳይ።
የጠየቁ ርዕሳችን አንድ መጽሐፍ ቅዱስ ጉዳይ አንደኛ ስለ ኢየሱስ የተናገራቸው አንዴ ኢየሱስ እየሰማ የተናገራቸው ነው አንዴ እየሰማ መልስ የለውም። አመሰግናለሁ። በቃ አመሰግናለሁ። መልስ የለም። 30 ሰከንድ ሰላባ 30 ሰከንድ አለ። አመሰግናለሁ። 20 ሰከንድ ይቅርታ፣ 20 ሰከንድ ነው ልጠቀም። ጃቢር ኧረ ወላሂ እኔ ከጃቢር ጋር ማር ምን ሆናችሁ ነው? ጃቢር 20 ሰከንድ እያለ ኧረ ወላሂ 20 ሰከንድ አለ። ራሱ የተስማማበትን ጉዳይ 20 ሰከንድ ብሎ እዚህ ያፈልሳል እንዴ? ጃቢር አንተ ሞዴሬተር 20 ሰከንድ አለኝ ከተባለ 20 ሰከንዱን ትጠቀማለህ ብለሃል። ኧረ ወላሂ 20 ሰከንድ። ስለዚህ ቅድም እንደመከረ ጅማሬው ላይ እንደመከረ ቆይ አንዴ ፍትህን አስፍነው። ቆይ ኢብራሂም አንዴ ቆይ እንትን ኢብራሂምንም የተጫንኩት አይነት ስሜት እንዳይሰማው ኢብራሂም የጠየቀው ጥያቄ ምንድን ነው? እኔ የጠየቅኩት እዚህ ጋር ማን ነው ማርክ ጉዴከር እና ዊሊያም ሮበርትሰን ማርቆስ 6:5 በመጥቀስ ኢየሱስ ተአምር መስራት እንዳልቻለ ተናግረዋል። ይሄ ድክመት መስሎ የታየው ማቴዎስን ትርጉሙን በመለወጥ ይናገራል። ትርጉሙን ለውጦታል ይላል። ይህን ትቀበለዋለህ ወይስ አትቀበለውም ነው እያልኩ ያለሁት። ቃሊ ምንድን ነው መልስክ? እሺ አሁን 20 ሰከንድ ትሰጠኛለህ? ኖ አይ ቃሊ ከማብራራት ምንድን ነው ትቀበለዋለህ ሳትቀበለውም ካለ በኋላ አንዴ ቆይ ርዕሳችን አይደለም ነው ያልኩት። አንደኛ ሁለተኛ ጥያቄው ላይ የተሳሳተ ነገር ስላለ 20 ሰከንድ መጠቀም አለብኝ ለማብራራት። ኦኬ ይሰጠኝ ካለ ሰውየው ይሰጠዋል ብለሃል። ኢብራሂም አንዴ 20 ሰከንድ አለኝ ካለ አንድ ሰው 20 ሰከንድ ልጠቀም ካለ ይችላል የሚል ነገር አውርተናል። አሁን እዚሁ እሺ ብዬ አስገብቼ ቀድም በፍትሃዊነት አስተናግዳለሁ ብለህ ስትጨርስ አሁን 20 ሰከንዱን የምትነጥቅ ከሆነ ትክክል አይደለም የምትሰራው። ኖ አይደል። እኔ አሁን ይማለኝ ቃሌ እኔ አሁን አልሰጥም እሰጥሃለሁ አላልኩም፣ ግን መጀመሪያ ፖይንቱ ላይ አንደርስታንድ መደራረግ ስላልባችሁ ነው። ይሄ ርዕሳችን አይደለም እኮ ስጠኝ። ይኸው አንደርስታንድ ተደራርገናል። ርዕሳችን አይደለም። በዛ ላይ ጥያቄው ላይ አንዴ ቆይ ስማኛ። በመስፈርታችን መሰረት ግን ቆይ ጃቢር በመስፈርታችን መሰረት ግን ኢብራሂም ቆይ አንዴ ቆይ ኢብራሂም እሺ ቶሎ በሉ እባክህ። እሺ 20 ሰከንድ ላለመስጠት ይሄን ያህል ግን በጣም ደስ አይልም። ኖ አይደለም እሱ አይደለም። እሺ ሰዓቴን ጀምርልኝና በዛ 20 ሰከንድ ውስጥ እሺ አንደኛ ጥያቄ ተሳስቷል። ሀሳቤን ስማኛ። የሁለታችሁ እኮ ይኸው ያነሳሁት ነው። ሁለተኛ እሺ ቀጥል። ይህማ ቃል አሁን የጠየቀቅን ጥያቄ ከእርሳችን ውጭ ነው አልክ አይደለ? ከእርሳችን ውጭ ከሆነ በቃ ከእርሳችሁ ውጭ ነው ተብሎ ነው የሚታለፈው። የምታብራራው ነገር አይኖርም ነው ፖይንት። እንዴት ነው እንደዛ አይነት ህግ የምታወጣው? እንደዛ ተባብለናል እንዴ? 20 ሰከንድ አለኝ ካለ 20 ሰከንድ ይጠቀማል አላልክም እንዴ? አልተባባልንም ቅድም? አይ ከርሱ ውጪ ነው ከሆነ አይ ምንም አይነት ነገር ቢነሳ 20 ሰከንድ አለኝ ካለ አንድ ሰው 20 ሰከንድ መጠቀም አለበት። ይሄ መጀመሪያ ያስቀምጥ። ቀጥል 20 ሰከንድ ጀምር። እሺ ፈርቷል ብሏል። ተመልከቱ እንግዲህ አሁን ቅድም ማርክ ጉዴከር እያለ ነበረ። ሰውየው ማርክ ጉድኬር ነው የሚባለው። እሺ ማርክ ጉድኬር ነው የሚባለው እንጂ ማርክ እንትን አይደለም። ከዛ ሁለተኛው ነገር ደግሞ ሌላው ነገር ደግሞ ማለት ነው በዚህ ጉዳይ ላይ which supports Markov priority over Q እያለ የኪው ሶርስን እንጂ የሚያወራው ይሄ ሰው እንትን አይደለም። ይሄ ምንድነው የሚባለው የቴክስቹዋል ክሪቲክ ምናምን የሚባል አይነት ሰው ደግሞ ቃሊ ሰከንድ አመሰግናለሁ። እሺ ጀምር ንገረኝ ኢብራሂም። እሺ ቃሊ ሳይንቲፊካሊ ማለት ነው። ሳይንቲፊካሊ በምድር ላይ ካሉ ፍሬዎች ከጎመን ዘር ወይ ከመስታርድ ከጎመን ዘር ፍሬ የሚያንስ ፍሬ አለ ወይስ የለም? ሳይንቲፊካሊ ከጎመን ዘር ፍሬ የሚያንስ ፍሬ አለ ወይስ የለም? ያን ሊኖር ይችላል። እናመሰግናለን። ኢየሱስ ክርስቶስ እንደ ሰናፍጭ ቅንጣት ምን አለ? እርሷ በምድር በተዘራች ጊዜ በምድር ካለ ዘር ሁሉ ታንሳለች። ኢየሱስ ተሳስቷል። መቼም አምላክ ሊሆን አይችልም። ሶስተኛ ተመሰገነ የሚለው ቃል አህዛብ እግዚአብሔርን አመሰገኑት ማለት አይደለም። ሁሉ የሚለውን ቃል አጣመ ተረድተህ ነው ወገናችን። ሁሉ የሚለው ቃል ዝም ብሎ በእንትን አይወራም ማለት ነው። አጣመ አትረዳ። ለወደፊት ሁሉ የሚለው ቃል ሁሉንም የሚለው ነገር አያሳይም። ማጠቃለያ ላይ ደግሞ በደንብ አድርጌ እነግርሃለሁ። እሺ ቀጥል። አንተ ብቻ ጥያቄ ይኖር ኢየሱስ
እሺ እንደዚህ አረ ጃቢር ሰዓት እንትን እያልክ እሺ እንትን ቃሊ ምን አደረኩኝ እንዴ? ይሄው ዝም ብያለሁ እኮ። ቆይ አንዴ ቃሊ ዝም ብያለሁ እኮ ኢብሮ። ቆይ ቃሊ ይማ በጣም ፌር ለአንተ ለመሆን እየሞከርክ ኢብራሂምንም እንዳልበድለው ትንሽ በቃ መልሱ ከተመለሰ በኋላ ያሉትን ትርፍ ነገሮች እንተዋቸው። እሺ ቢያንስ እሱ እንደይቀውን አንተን አንበልብ። ኧረ ችግር የለውም። እሺ እንቀጥል። ኧረ ምንም አያሳስብ። እሺ አያ እኔ እሺ ይላል። እሺ ኦኬ በጣም ጥሩ። ስለዚህ አሁን ሌላኛው ጥያቄ ጀምርልኝ እንትና ጃቢር። ማርቆስ ወንጌል ምዕራፍ 5 ላይ ኢየሱስ ክርስቶስ ልብሴን የዳሰሰው ማን ነው ብሎ በሚናገርበት ሰዓት ይህን አስመልክቶ ሲኤስ ሉዊስ ምን ብሎ ያስቀምጣል? ሁ ተችድ ሚ የሚለውን ሂ ሪሊ ዋንትድ ቱ ኖው ኢየሱስ ክርስቶስ ማወቅ ፈልጎ ነበር አልፈለገም? በዚህ ስኮላር መሰረት መልስ። እሺ አይ በስኮላሩ መሰረትማ ፈልጓል። በነገራችን ላይ አላህም ራሱ ከሰጋጆቹ ጋር የማይሆነው ኢብሊስ ለምን እንደሆነ ማወቅ ፈልጎ ነበር። በዚህ ምክንያት ኢየሱስ ተመልሶልኛል። ኢየሱስ ክርስቶስ ምንም አያውቅም ማለት ነው። ቀጥል ይብራ። በጣም ጥሩ። አላህ ምንም አያውቅም። እሺ ቀጥል። እሺ ኧረ እባክህ እሺ ቀጥል። እሺ ኧረ ቀጥል እባክህ። ታላቁ የባይብል ስኮላር እና ቄስ የሆነው ሬይመንድ ኢብራሂም በማርቆስ 5:30 ላይ ኢየሱስ ማን እንደዳሰሰው አለማወቁ እንዲሁም ኃይል ያለ ፍቃዱ መውጣቱ ምቾት የነሳው ማቴዎስ ለውጦታል ይላል። ትቀበለዋለህ አትቀበለው? ዛሬ ርዕሳችን ቴክስቹዋል ክሪቲሲዝም አይደለም። ቴክስቹዋል ክሪቲሲዝም ሲሆን ደግሞ ልክ እንደ ዛሬው አሳን አሳያለሁ። ርዕሳችን አይደለም የኢየሱስን ትምህርት እንጂ ዛሬ የመጽሐፍ ቅዱስን ጉዳይ አመሰግናለሁ። በቃ ርዕሳችን አይደለም። ርዕሳችሁ ካልሆነ በቃ ዘለሉ ወደ ሌላ ጥያቄዎች እኮ አያውቀውም የማትበለው በለው። ርዕሳችን አይደለም። ቡልኬር ያልክ ሰውዬ አንተ ጭራሽ ማቴዎስ ወንጌል ኢብራሂም እናንተ ስትነጋገሩ ታዛቢው ታዳሚ ነው። ለታዳሚ ትተነው ትርፍ ነገሮችን ተው። እሺ ርዕሳችን አይደለም ካለ በቃ ተውና ወደ ቀጣይ እንትን ሂድ። ቀጥል። በጣም ጥሩ። እሺ እንግዲህ ይሄ አሁን በተመሳሳይ ሴስ ሉዊስ ይህንን ስለዛች ቀንና ስለዛች ሰዓት ማቴዎስ 24:36 ላይ ያችን ቀን ጉዳይ አስመልክቶ ምን እያለ ሲናገር እናየዋለን። the most embarrassing ተመልከቱ ምን እንዳለ it is certainly the most embarrassing verse in the Bible በጣም አሳፋሪ የሆነ ጥቅስ ነው፣ ለኢየሱስ ክርስቶስ የማይመጥን ጥቅስ ነው ብሎ አስቀምጧል። ትቀበለዋለህ አትቀበለውም? ከናውዱ አላነበብከው? አውዱን ቆርጠን ያነበብከው? ትቀበለዋለህ ወይስ አትቀበለው? አውዱን አስነብበው። አውዱን ቆርጠን ያነበብከው? እሺ በጣም ጥሩ። አውዱን ቆርጠን ያነበብከው አንብብ። ምን አለ መሰላችሁ? የምታደርገው ምንድነው? ደርማስተር ሀልቶን ከሚለው ጀምረህ ሰማያዊ እስከ ተደረገበት ድረስ አንብብልኝ። ሙሉ ላነብልህ? ሰዓት እያዝልኛ። እንደዛ ከሆነ ሙሉ ማነብ ከሆነ ሰዓት እያዛል። እሺ ቆይ አንዴ እና ሙሉ ላነብልህ ነው ቁጭ ብዬ። አንዴ ኢብራሂም አንዴ እንትን ሰዓቱ ይቁምለትና ሙሉን ያንብቦ። ቃሌ ትስማማለህ? እንደውም እሺ ሙሉን ያንብበው። ሰዓቱ ይቁምለት። እንደውም አቁምለት። ኢብራሂም ትስማማለህ? እንደውም አቁምለት። አስማማለሁ። እሺ ይሄው በአማርኛ እየተረጎመ ሙሉን ነው የሚያነብልን። ከመጀመሪያ ጀምሮ አንብብልን። አሁን ተመልከቱ። 2000 ሰው በዚህ በኩል አላችሁ፣ በዛም በኩል ያላችሁ ተመልከቱ። ቀጥለው አነብላለሁ። ችግር የለውም ማለት ነው። ምን አለ? አውዱ የሚጀምረው ከዚህ ነው። ተግባባን? it is clear ግልጽ ነው አለ from the New Testament ከኒው ቴስትመንት ከአዲስ ኪዳን that they all expected the second coming in their own lifetime። እዛው ጥቅስ ላይ ያለ ነው። በነገራችን ላይ ማቴዎስ 24 ላይ ያለ ጥቅስ ነው። በዛው በእነሱ ዘመን ላይ የሚመጣ መሆኑን ገምተው ነበረ። ኢየሱስ ሰከንድ ከሚንጉ ማለት ነው። and words still they had a reason ምክንያት ነበራቸው። and one which you will find very embarrassing በጣም አሳፋሪ የሆነ ነገር ሆኖ ታገኙታላችሁ። their master had told them so ማስተራቸው ኢየሱስ ስለነገራቸው he shared and indeed created their delusion የእነሱን ዲሉዥን እሱ ስለፈጠረ ማለት ነው። ኢየሱስ ዲሉዥን ስለፈጠረባቸው he said to so ምን አዳምጠኝ
አዳምጥ። እንደገና አንብበው አላለም። እንደገና አንብብ። እንደገና ተርጉም። እንደገና ተርጉም። ሰዓት አቁሜልህ እኮ ነው እያልኩ እንትን እኮ እንደገና ተርጉም። ቆይ ኢብሮ ቀጥልና ቃል የተሳሳተው ነገር ተሳሳተ ስትተረጉም እንደገና ተሳሳተ በኋላ ታርመኛለህ። ቆይ እንዴ ይጨርስና ታርመዋለህ። እሺ ቀጥል ኢብሮ። እሺ their master had told them so he shared and indeed created their delusion። እንግዲህ ማስተራቸው ለነሱ የነገራቸው ይሄን ዲሉዥን እንደፈጠረባቸው ይናገራል። he said in so many words በብዙ አይነት መንገድ ነገራቸው this generation shall not pass till all these things be done አለ። ይሄ ሁሉ ነገር እስኪያልፍ ይሄ ጀነሬሽን አያልፍም ማለት የማን ጀነሬሽን? የነ ኢየሱስ የነበሩበት ጀነሬሽን ማለት ነው። ኦኬ ከዛ and he was wrong ስህተት ነበር ይሄ አካሄድ። ለዛ ነው embarrassing አለው። he clearly knew no more about the end of the world than anyone else። ማንም ከሚያውቀው በላይ ኢየሱስ ክርስቶስ ምንም አያውቅም ስለመጨረሻው ቀን አለ። it is certainly the most embarrassing verse in the Bible። ይሄ በጣም በሚገርም ሁኔታ በእርግጠኝነት አሳፋሪ የሆነ ጥቅስ ነው ባይብል ላይ በማለት yet how teasing also that within 14 words if it should come the statement ያው ይሄንን ማለት ነው but of that day in that hour no snowman ማንም አያውቅም no not the angels መላእክትም አያውቁም which are in the heaven neither the son but the father ከአብ ብቻ በቀር the one exhibition of error and the confession of ignorance growing side by side አለ ኢየሱስ ክርስቶስ ይሄንን አለማወቅና እንትኑ ሳይድ ባይ ሳይድ እያደገ የመጣ ነው አለ that they stood thus in the mouth of Jesus himself and were not merely placed thus by እያለ ይቀጥላል። በዋነኝነት ሐሳቤ እዚህ ላይ ስለነበረ ጨርሻለሁ። አሁን ማረም የምትፈልገው ነገር ካለ ታርማታለህ። እሺ ኢየሱስ ክርስቶስ እንደው በደንብ እሺ። አሁን አሳድግልኝ። መጀመሪያ ትቀበላለህ ወይስ አትቀበለውም? አንዴ ምን ትቀበለዋለህ? ሳትቀበለው ይሄንን ትቀበለዋለህ ወይስ አንተ ካነበብክ በኋላ ነው የምትለኝ? ተሳስተሃል ስተረጉም እያልኩ እኮ ስተረጉም መጀመሪያ የምታርመኝ ተቀብለው ነው። ተሳስተሃል ስተረጉም መጀመሪያ የተሳሳትከውን ካረምን በኋላ ነው ተርጉሞሽ። ሰዓቴን ያዝ እንዳታበራ። እሺ አንዴ መለስ አድርግልኝ። እንትን አድርግልኝ፣ መለስ አድርግልኝ። አሁን ሙሉውን ስናነብ ተመልከቱን ጋይስ። ቃል ያለክ ክሊር ለማድረግ ነው። ሰዓቱን ተስማምታችሁ ነው ያቆምኩት። አዎ ተስማምተን ነው። ምንም የሚያሳስብ ነገር የለም። ስለዚህ አሁን ከመጀመሪያ ጀምሮ ያለውን አርግልኝና በጣም አርገኸዋል። አይ እንዴ እሄድልሃለሁ፣ ችግር የለውም። ትንሽ እሺ ከመጀመሪያ ጀምሮ አርግልኛ፣ ችግር የለውም። እሺ ከዛ በኋላ እንደዚህ አለ it is clear from the New Testament ከአዲስ ኪዳን ይሄ ግልጽ ነው that they all expect ሁሉም የጠበቁት ይኸው ስለ ኢየሱስ አይደለም እየሰማችሁ ሁሉም የጠበቁት ስለምንድን ነው አለ የጠበቁት ነገር ምንድነው አለ the second coming in their own lifetime። ስለዚህ የጠበቁት ነገር ምንድነው በራሳቸው ጊዜ በራሳቸው ዘመን እንደሚሆን ነው አለ የጠበቁት። እንደዛ ነው። ለምን? ኢየሱስ የተናገረው ነገር ስለነበረ። ኢየሱስ የተናገረው ነገር ተሳስቷል አላለም። ሉክ የጠበቁት ነገር ግን ነበር በእነሱ ጊዜ መምጫው እንደሚሆን አለ። ይሄን ደግሞ ሐዋርያው ጳውሎስም ነግሮናል። ምንም የሚያሳስብ ነገር የለውም። ከዛስ and worse still they had reason አለ። በዚህ ደግሞ በጣም ወርስ የሚያርገው የባሰው ነገር ደግሞ በዚህ አለ ምክንያት ነበራቸው አለ and one which you will find very embarrassing አለ። እንደውም በጣም አሳፋሪ ሆኖ ልታገኙት የምትችሉት ነገር ነው አለ። ምክንያት ብለው የሚያቀርቡት ነገር ማለት ነው። እሱ ምንድነው? ጌታቸው their master had told them so he shared and indeed created their delusion አለ። ስለዚህ ምንድነው ሼር ያደረገው ነገር ነበረ የነሱን ዲሉዥን የፈጠረው ወይ ደግሞ የነሱን ያንን መታለላቸውን ቅዠት ብሎ የተረጎመውን ማለት ነው። እሱን እንትን ያደረገው ያንን ነገር የፈጠረው እሱ ሼር ያደረገው የተናገረው ነገር ነው። የተናገረው ተሳስቷል አለም እያለ ያለው በነገራችን ላይ እያለ ያለው ነገር ምንድነው? ራሱ እሱ ጌታቸው የተናገረው ነገር ግን ዲሉዥን ፈጥሮባቸው ነበር አለ። ግራ መጋባት ፈጥሮ ነበር በመካከላቸው። ስለዚህ ቀጥሎ ደግሞ እንደዚህ ያለ
እሺ he shared and indeed created the delusion አለ he said in so many words አለ ይሄ ትውልድ ያልፋል ነገር ግን አለ ይሄ ሳይሆን ሶሪ this generation shall not pass አለ ስለዚህ ይህ ትውልድ አያልፍም አለ እነዚህ ነገሮች በሚሆኑበት ጊዜ አለ and he was wrong ስለዚህ አሁን ምንድነው ፖይንቱ አሁን በቃ ተሳስቷል ማለት ነው በማን ምክንያት ዲሉዥን ብሏል አይታችኋል ማን የተሳሳተው አራ ስለ እግዚአብሔር እዲ እሺ ቀጥል ሚውት አርግ እሺ ሉካ አሁን ዛሬ ምን የሳት ንጉስ ሆነ ተወጣታለህ እንጂ ምንም ዋጋ የለም ለማንኛውም ግን ስለዚህ አሁን ተሳስቷል ኢየሱስ ክርስቶስ ኧረ በፈጠረ ተረጋጋ እሺ እያወራው ነው ተረጋጋ ዲቀስ በል አታቋርጠኝ እኔ እኮ እያወራው እኮ ነው በነገራችን ላይ እኮ ምንም አዲስ ነገር አይደለም ይዘህ የመጣው ስለዚህ ይሄን ያህል እንትን ማድረግ አይጠበቅብህም ፈርታል በርግጥ አውቃለሁ ለማንኛውም ግን አሁን ተሳስቷል ስለ ኢየሱስ ነው እየተነገረ ግን መስለኛል ቃሌ ኧረ በጌታ ስም ቀጥል ይልሽ ኧረ እንደ ህፃናቱ በፈጠረ እንዴ እሺ መጨረሻ ላይ እንደ ህፃናት ሆናላ እሺ ለማንኛውም ተሳስቶ ነበር አለ ስለ ኢየሱስ ነው እያወራለው ኦፍ ኮርስ ለምንድን ነው እንደዛ እያለ ያለው ሲባል ከላይ የተፈጠረውን ዲሉዥን እያብራራ ነው በቃ በእነዚህ ሰዎች አሁን የተፈጠረባቸው ግራ መጋባት አለ ኢየሱስ ክርስቶስ ሊሞት ነው አይደለ ስለዚህ ተሳስቷል በቃ ለነሱ ይሄ ተሳስቷል ነው አለቀ በቃ ጨረስኩ ለምን ሲባል እንዴ ይሄ ትውልድ አያልፍም ወይ አራ ተረጋጋና ስማ እንዴ ይሄ የተፈጠረባቸው ቅዠት ነው ኢየሱስ ክርስቶስ ተሳስቷል የሚለው እነሱ የተፈጠረባቸው ቅዠት ነው አይዲያው ከዛ በኋላ እንደዚህ ይላል he clearly knew no more about the end of the world than anyone else ስለዚህ ከማንም ሰው ባልተናነሰ መልኩ ባልበለጠ መልኩ በቃ ያውቅም ነበረ ማለት ነው ብለው አሰቡ ይሄ ሁሉ ስለ ዲሉዥናቸው ነው እሺ ያወራ ያለው ከዛ በኋላ ጠጋ አድርግልኝ ካሜራህን it is certainly the most embarrassing verse in the Bible አለ ስለዚህ አሁን በእርግጥም ደግሞ በመጽሐፍ ቅዱስ ውስጥ ያለ የሚያሳፍር ጥቅስ ነው አለ ስለምንድን ነው እያወራ ያለው ከላይ ስለ ዲሉዥኑ ነው እያወራ ያለው ያ ዲሉዥን የፈጠረው ነገር ጥቅሱን የሚያሳፍር ኧረ በፈጠረ ተረጋጋ እንዴ ተረጋጋና እየሰማ ምንም እኮ ምንም የምትሆነው ነገር የለህም እኮ እንዴ እየሳክ ነው እንትን ቢያንስ ግን ለሰሚዎች ክብር ሚውት አድርገህ ሳቅ እንቀጥል ለማንኛውም ግን ከላይ የተናገረው ነገር ዲሉዥን ስለፈጠረባቸው አሁን ይሄ ጥቅስ የሚያሳፍር ነው የሚሆንባቸው ኦፍ ኮርስ ዲሉዥን ፈጥሮባቸዋል ለማንኛውም ግን እንቀጥል yet how teasing ኦኬ ቢሆንም ደግሞ ምን ያህል ቲዚንግ የሆነ ነገር ነው አለ also that within 14